ሰላም ተማሪዎች እንደምን አላችሁ? ዛሬ ባለፈው በፓርት 1 ያየነውን የ2017 ሂስትሪ ፓይለት ኤግዛም ፓርት 2 ቪዲዮ ይዤላችሁ ቀርቤያለሁ። ከ51ኛ ጥያቄ ጀምሮ የምንመለከት ይሆናል ማለት ነው። 50ኛ ጥያቄ which of the following is the features of revolutionary phases of Ethiopian students movement grade 12 chapter 6 ላይ የተማራችሁት በአፄ ኃይለ ሥላሴ ዘመነ መንግስት ጊዜ ከተነሱ ሪቤሊዮኖች መካከል አንደኛው ምንድነው? የዛ ኢትዮጵያን ስቱደንትስ ሪቮሉሽነሪ ነው አይደለ? ወይም ደግሞ ኢትዮጵያን ስቱደንቶች አመጽ ነበረ። ይህ አመጽ ዋነኛ ፊቸሩ ምንድነው ነው? ኢፌክቲቭ ሊደርሺፕ ፕሮቫይደድ ባይ ዘ ስቱደንት ካውንሲል ይለናል። በስቱደንት ካውንሲሉ በኩል በነበረው ኢፌክቲቭ የሆነ ሊደርሺፕ አማካኝነት ነበር ይለናል። አይደለም። ቢ ስቱደንትስ ሬዘር ዘ ኩዌሽንስ ኦፍ ዘ ራይትስ ኦፍ ኔሽንስ ኤንድ ናሽናሊቲስ። እሺ። ሲ ዲማንድስ ኦፍ ዘ ስቱደንትስ ፎር ኢምፕሩቭመንት ኢን ዘ ለርኒንግ ፋሲሊቲስ። እሺ። ይሄ የስቱደንቶቹ ብቻ ሳይሆን የመምህራኖቹም ጥያቄ ነበር አይደለ? የመምህራኖቹም ፍላጎት ነበር። ዲ ዘ ፌቨር ኦፍ ስቱደንትስ ኤግዛቢትድ ቱዋርድ ዘ 1916 ኮፒ ሜከርስ ወይም ደግሞ 1960 ላይ መፈንቅለ መንግስት ያደረጉት እንትሎች አሉ አይደል? አመራሮች አሉ አይደል? እነሱን ድጋፍ በመደገፍ ወይም ደግሞ ያንን ኮፕ ምን በማለት በመደገፍ ነበረ ይለናል። ዘ አንሰር ኢዝ ዋት ሲ ይሆናል ማለት ነው። ቢም መልስ ሊሆን ይችላል ሊሏችሁ ይችላሉ፣ ግን ሞር ቴክስት ቡካችሁ ላይ ገብታችሁ ቼክ አድርጉ። እሺ 52ኛ ጥያቄ which necessitated the revisions of the constitution in the 1955 ይለናል። 1955 ላይ ታስታውሱ ከሆነ አፄ ኃይለ ሥላሴ ከጣሊያን ወረራ መልስ 1955 ላይ የራሳቸውን ህገ መንግስት ሪቫይዝ እንዲያደርጉ ተገደዋል አይደል? ኢትዮጵያ ውስጥ አራት የተጻፉ ህገ መንግስቶች አሉ። የመጀመሪያው 1931 የአፄ ኃይለ ሥላሴ ነው። ከዛ እሱ ኮንስቲቱሽን ደግሞ በራሳቸው በአፄ ኃይለ ሥላሴ 1955 ላይ ሪቫይዝ ተደረገ አይደለ? ሪቫይዝ ለማድረግ ይሄን ህገ መንግስት እንደ አዲስ እንዲያሻሽሉት ያደረጋቸው ችግር ምንድን ነበር? ኤ ሴሌብሬሽንስ ኦፍ ዘ ሲልቨር ጁቢሊ ኦፍ ኢምፔረር ኮሮኔሽን ወይም ደግሞ አፄ ኃይለ ሥላሴ ስልጣን የያዙበትን የብር ኢዮቤልዩ ማለት ነው። ጁቢሊ ማለት ኢዮቤልዩ እንደማለት ነው። እሺ ሲልቨር ብር ነው አይደለ? የብር ኢዮቤልዩ ክብረ በዓላቸውን ሲያከብሩ ነው ይለናል። አይደለም። ቢ ፕሬዠር ፍሮም ሂዝ አሜሪካን አድቫይዘርስ አሜሪካ ከሆኑ አድቫይዘሮቹ ይደርስባቸው የነበሩ ፕሬዠር ነው ይለናል። አይደለም። ሲ ሪክሬሽንስ ኦፍ ዘ ኢምፔሪየር ቱ ዘ ስቱደንትስ ሙቭመንት አይደለም። ስቱደንት ሙቭመንት 1963 ነው አይደለ? እዚህ ውስጥ አልነበረም። ዲ ፌዴሬሽንስ ኦፍ ኤርትራ ዊዝ ኢትዮጵያ የስ የመጀመሪያው 1955 ላይ የነበረውን 1955 ላይ የ31 ኮንስቲቱሽን ሪቫይዝ ማድረግ ያስፈልገበት ምክንያት ኢትዮጵያና ኤርትራ ምንድን መሆናቸው ነው? ፌዴሬት መሆናቸው ወይም ደግሞ ሁለቱ ሀገራቶች በዩናይትድ ኔሽን ውሳኔ መሰረት ፌዴሬት እንዲሆኑ መወሰኑ ነው ይለናል። እሺ 53 ጥያቄ ዩኒክ ካራክተሪስቲክስ ፊቸርስ ኦፍ ኢንዲጂነስ ኖሌጅ ኢዝ ዛት ኢት ኢዝ ይለናል። ይሄም ደግሞ 12ኛ ክፍል ቻፕተር 9 ነው አይደለ? የኢንዲጂነስ ኖሌጅ ሲስተም ልዩ የሚያደርጋቸው ባህሪ ምንድን ነው ይለናል። ልዩ የሚያደርጋቸው ባህሪ ምንድን ነው? ፎርማል ናቸው? ኖ። ስታቲክ ናቸው? ሪፕሌሰብል ናቸው? አይደሉም። ዲ ስፒሪቹዋል ናቸው? የስ። አብዛኞቹን ኢንጂነስ ኖሌጅ ሲስተሞች ስትመለከቱ ዛር ዋት ምን ናቸው? ስፒሪቹዋል ናቸው። ስፒሪቹዋል ናቸው። የትኛውም ሶሳይቲ ላይ ሄዳችሁ ስትመለከቷቸው አብዛኞቹ ኢንዲጂነስ ኖሌጅ ሲስተሞች ስፒሪቹዋሎች ናቸው ማለት ነው። እሺ 54 ጥያቄ ዋት ኢዝ ዘ ዩዝ ኦፍ ፕሬዘርቪንግ ሄሪቴጅ ይለናል። ሄሪቴጅን ወይም ደግሞ እነዚህ ታሪክ ቅርሶችን ፕሬዘርቭ ማድረጋችን መጠበቃችን መንከባከባችን ጥቅሙ ምንድን ነው ነው? ኤ ዘይ ጊቭ አን ኢንሳይት ቱ ዘ ፓስት ኢቨንትስ ይለናል። ስላለፈው ፓስት ኢቨንቶች ማስረጃ ሊሆኑ ይችላሉ ወይም ደግሞ ኢንሳይት ሊሆኑ ይችላሉ። አዎ ዘይ ሄልፕ አስ ቱ አንደርስታንድ ዘ ፕሬዘንት አይደለም። እነዚህ ሄሪቴጆች የጥንት ስለሆኑ ወይም ያለፉ ስለሆኑ ስለ ፕሬዘንት ምን የሚሰጡን አንደርስታንድ አይኖርም። ሲ ሄሪቴጅስ አር ኤ ሳይንስ ኦፍ ፖለቲካል ዲቨሎፕመንት ኤ ሳይን ኦፍ ፖለቲካል ዲቨሎፕመንት ወይም ደግሞ የፖለቲካ እድገት ምልክት ናቸው አይደለም። ሶሺዮ ካልቸራል ዲቨሎፕመንት ናቸው አይደለ? እነዚህ ዲ ዘ ኢንዲኬት ዘ ኔሽንስ ሚሊታሪ ፓወር አይደለም። ዘ አንሰር ኢዝ ዋት ኤ ይሆናል ማለት ነው። እነዚህ ሄሪቴጆቻችንን ፕሮቴክት ማድረጋችን ወይም ፕሬዘርቭ ማድረጋችን ስላለፈው ታሪካችን እንድናቅና ስላለፈው ባህላችን እንድንረዳ ያደርጉናል ማለት ነው። እሺ 55ኛ ጥያቄ ሃው ዲድ ኢኮኖሚክ ግሎባላይዜሽን ኢቮልቭ አፍተር 1945 ይለናል። ከ1945 በኋላ የኢኮኖሚ ግሎባላይዜሽን እንዴት እየተፈጠረ መጣ ነው? ወይም ደግሞ 1945 ማለት መች ነው? 1945 ማለት የሁለተኛው የዓለም ጦርነት አይደል እንዴ? ከሁለተኛው የዓለም ጦርነት መጠናቀቅ በኋላ የዓለም ኢኮኖሚ በምን አይነት መንገድ እያደገ እየተለወጠ መጣ ነው? ወይም ደግሞ የዓለም ኢኮኖሚ ምን አይነት ክስተቶችን አስተናገደ ነው? ኤ ኢት ሌድ ዳይሬክትሊ ቱ ናሽናሊስቲክ ፖሊሲስ አስ ካውንትሪስ ዊዝድሮ ፍሮም ኢንተርናሽናል ትሬድ አግሪመንት ፊሪንግ ኢኮኖሚክ ዲፔንደንሲ ኦን ዘ ፎሬን ፓወርስ ይለናል። ምንድነው የሚለን? ናሽናሊስቲክ የሆነ ፖሊሲ እየተከተለ መጥቷል። ቢኮዝ ኦፍ ዋት ይለናል? አስ ካውንትሪስ ዊዝድሮ ፍሮም ኢንተርናሽናል ትሬድ የተለያዩ ሀገራቶች ከኢንተርናሽናል ትሬድ አግሪመንቶች እየለቀቁ ወጥተዋል። ምን ፍራቻ?
በፎሬን ፓወሮች ላይ ጥገኛ የመሆንን ፍራቻ ስላደረባቸው ወይም ደግሞ በፎሬን ፓወሮች ላይ ጥገኛ ላለመሆን በማሰብ እነዚህ ኢንተርናሽናል ትሬዶችን ለቀው በመውጣታቸው ናሽናሊስቲክ ፖሊሲ እየተከተለ መጥቷል ይለናል። አይደለም። ቢ ኢንተርናሽናል ኢንስቲትዩሽንስ ላይክ አይኤምኤፍ ኤንድ ወርልድ ባንክስ ዌር ስታብሊሽድ ቱ ፕሮሞት ፍሪ ትሬድ ዋይል ፕሮቫይዲንግ ፋይናንሻል አሲስታንስስ ፎር ዲቨሎፕመንት ፕሮጀክትስ ኢን ወርልድ ዋይድ ይለናል። የስ አይኤምኤፍ ኢንተርናሽናል ሞኔታሪ ፈንድ እና ወርልድ ባንክ የምንላቸው እነዚህ ሁለት ትልልቅ ተቋማቶች ከሁለተኛው ዓለም ጦርነት በኋላ ተመሰረቱ። እነዚህ መመሰረታቸው ደግሞ በዓለም አቀፍ ደረጃ ያለውን የኢንተርናሽናል ፍሪ ትሬድን ሰፖርት ያደረገና በተጨማሪ ደግሞ ለደካማ ሀገራቶች ወይም በኢኮኖሚያቸው ለተጎዱ ሀገራቶች ፋይናንሻል አሲስታንስ በመስጠት በዓለም አቀፍ ደረጃ የተለያዩ ዲቨሎፕመንት ፕሮጀክቶችን አሲስት እያደረጉ ነበር ይላል። አዎ ግሎባላይዜሽን ዋዝ ላርጅሊ ሊሚትድ ቱ ዌስተርን ኔሽን ዊዝ ኖ ሲግኒፊካንት ኢምፓክት ኦር ፓርቲሲፔሽን ኢን ዘ ዲቨሎፒንግ ካንትሪስ አንትል ማች ሌተር ኢን ሂስትሪ አይደለም። ዲ ኢኮኖሚክ ግሎባላይዜሽን ሪዛልት ኢን ዘ ዩኒፎርሚቲ አክሮስ ኦል ኢኮኖሚስ ኤንድ ሬዚንግ ካልቸርስ ምናምን አይደለም። ሶ ዛን ሰሪ ሰዋት ቢ ይሆናል ማለት ነው። መልሳችን ምን ይሆናል? ቢ ይሆናል። እሺ 56 ጥያቄ what was one major impacts of decolonization on the global geopolitics after world war II ይለናል። ከሁለተኛ ዓለም ጦርነት በኋላ እንግዲህ እንደምታውቁት የኢትዮጵያ ይቅርታ የአፍሪካ የላቲን አሜሪካ እና የኤዥያ አብዛኞቹ ሀገራቶች ምን እየሆኑ ነበር? ዲኮሎናይዝ እየሆኑ ወይም ደግሞ ከቅኝ ግዛት ነፃ እየወጡ ነበር። ሶ ይሄ የዲኮሎናይዜሽን ሂደት ኢምፓክቱ ምንድን ነበር? ብዙ የኤሽያ ሀገራቶች እንደነ ህንድ፣ ኢንዶኔዥያ እንደነ ማነች እቺ እንደነ ማነው ስሙ እንደነ ኮሪያም በተጨማሪ እቺ ለሁለት የተከፈለችው ሀገር ማን ነበረች? እሺ ላቲን አሜሪካ ላይም ስትሄዱ አፍሪካ ላይም ስትመጡ አብዛኞቹ ሀገራቶች ምን ብለዋል ማለት ነው? ነፃ እየወጡ ነበር። ሶ ይሄ ነፃ መውጣቱ ወይም ደግሞ ይሄ ዲኮሎናይዜሽን ስርዓቱ ምን አይነት ግሎባል ጂኦፖለቲክስ እንዲኖር አድርጓል ነው። ኢንክሪዝ ቴንሽን ቢትዊን ፎርመር ኮሎኒያል ፓወርስ ኤንድ ኒውሊ ኢንዲፔንደንት ስቴትስ አስ ዘይ ናቪጌትድ ኢሹስ ሪሌትድ ቱ ሶቨርኒቲ ኤንድ ሪሶርስ ኮንትሮል ይለናል። ይሄ የዲኮሎናይዜሽን ሂደቱ ይለናል በኮሎኒያል ፓወሮች ወይም ደግሞ ቀኝ በሚገዙ ሀገራቶች እና ቀኝ በተገዙት ሀገራት መካከል ወይም ነፃ በወጡት ሀገራቶች እና ቀኝ ገዝቷቸው በነበሩ ሀገራቶች መካከል ትልቅ የሆነ ግጭቶችን ሲያስነሳ ነበር ይላል። አዎ ለምሳሌ እኔ ሀገሪቷ እኮ ጠፋችብኝ። ይሄ የዲየም ቢየን ፑ ጦርነት ከፈረንሳይ ነፃ የወጣችው እቺ ካምቦዲያ፣ ላኦስ እና ማን ነበረች አንዱ ሀገር የነ ሆቺሚኒ እንትን ማለት ነች። እና ሶ ሀገሪቷ ረሷት ብቻ ግሬት ዌል ቻፕተር 5 ላይ የተማራችኋቸው እነ ኢንዶኔዥያ ነፃ ወጥተዋል፣ እነ ካምቦዲያ፣ ላኦስ ይሄ ኢንዶ ቻይና የምንላቸው ማለት ነው። ኢንዶ ቻይና የምንላቸው ሶስት ሀገራቶች አሉ አይደለ? ላኦስ፣ ካምቦዲያ እና አንዱ ሀገር ደግሞ አለች እና በፈረንሳይ ቀኝ ግዛት ተገዝታ የነበረች እና ሶ አሁን ነፃነታቸውን ፈልገው ምን ያደርጉ ነበር? ከኮሎኒያል ፓወሮቹ ጋር ምን ውስጥ ይገቡ ነበር? ግጭት ውስጥ ይገቡ ነበር። ኮሎኒያል ፓወሮቹ ሪሶርስን ኮንትሮል ለማድረግ እነዚህ ኒውሊ ኢንዲፔንደንት የሆኑት ወይም ደግሞ አሁን ነፃነታቸውን እየፈለጉ ሀገራቶች ደግሞ ሶቨሬኒቲያቸውን ለማስጠበቅ ምን ይሉ ነበር? ኮንፍሊክት ውስጥ ይገቡ ነበር። ዩኒፎርም አፕሮች አሞንግ ኒውሊ ኢንዲፔንደንት ኔሽን ቱዋርድስ አዶፕቲንግ ካፒታሊስት ኢኮኖሚክስ ዊዛውት ኤኒ ኮንሲደሬሽን ፎር ሎካል ኮንቴክስትስ ይለናል። በፍጹም ይሄ እነዚህ ራሳቸውን ነፃ እያወጡ ያሉ ሀገራቶች ያለ ምንም ቅድመ ሁኔታ ካፒታሊዝምን እየተከተሉ መጥተዋል። በፍጹም ኮምፕሊት ዊዝድራዋል ኦፍ ፎሬን ኢንፍሉዌንስ ፍሮም ኦል ኒውሊ ኢንዲፔንደንት ስቴትስ ሊዲንግስ ቱ አይሶሌሽኒስት ፖሊሲ ኢንቱ ዘ ወርልድ ዋይድ። በፍጹም የትኛውም ኮሎኒያል ፓወር እሺ ብሎ አምኖ ተቀብሎ ዊዝድሮ አላደረገም። ዲ አን ኢሚዲየት ሽፍት ቱዋርድስ ግሎባል ዲስአርማመንት አስ ኒውሊ ኢንዲፔንደንት ኔሽን ሳውት ፒስ ትሩ ሚሊታሪ ሪዳክሽን ይለናል። አይደለም። ሶ ዘ አንሰር ኢዝ ዋት ኤ ይሆናል ማለት ነው። እሺ 57ኛ ጥያቄ which statement accurately reflects the impacts of European colonization on African traditional society። አሁን ደግሞ ወደ ግሬት ዌል ቻፕተር 7 መጣን። የአውሮፓውያን ኮሎናይዜሽን በአፍሪካን ትራዲሽናል ሶሳይቲ ላይ ያሳደረውን ኢምፓክት የሚገልጽልን የትኛው ስቴትመንት ነው? ኮሎናይዜሽን ሌድ ቱ ስትሮንግ ኢንጂኒየስ ጎቨርናንስ ሲስተም ይለናል። በፍጹም ስትሮንግ የሆነ ኢንዲጂኒየስ ጎቨርናንስ ሲስተም አፍሪካ ውስጥ እንዲኖር አድርጓል። በፍጹም እያዳከመውና እያጠፋው ነው አይደል የመጣው። ቢ ዜር ዋዝ ኖ ሲግኒፊካንት ቼንጅስ ኢን ዘ ሎካል ከስተም ኦር ፕራክቲስስ ቼንጅማ ነበረው። ሲ ደግሞ ኮሎናይዜሽን ኢምፕሮቭድ ኢንተርትራይባል ሪሌሽን አክሮስ አፍሪካ አይደለም። ኢንተርትራይባል ሪሌሽን ሳይሆን ኢንተርትራይባል ኮንፍሊክትን ያመጣው
ኮሎናይዜሽን በአፍሪካ ውስጥ የተለያዩ በጎሶችና በጎሶች መካከል ግጭት በማህበረሰብ ከማህበረሰብ ግጭቱ ውስጥ ነው እንጂ ከተታቸው ሪሌሽን እንዲኖራቸው አላደረገም። ዲ ትራዲሽናል ሶሳይቲ ስትራክቸር ዌር ኦፍን አንደርማይንድ ኦር ዲስትሮይድ ይለናል። የስ ይሄ ትራዲሽናል ሶሳይቲ የምንላቸው ወይም ደግሞ አፍሪካ የራሷ የሆኑ እነዚህ ኢንጂነስ ኖሌጅ ሲስተሞቿ እንዲሁም ትራዲሽናል ሶሳይቲዎቿ ዲስትራክት ነው የተደረጉት ወይም ደግሞ ዲስትሮይድ ነው የተደረጉት። ተግባባን። ኢቨን እነዚህ አውሮፓውያን ሱፐር ፓወሮች እነሱ ቅኝ ገዝተው በነበሩበት ጊዜ ብቻ ሳይሆን እነሱ ከወጡ በኋላ ራሱ የነሱ ኢምፓክት እነዚህን ሀገራቶች ምን እንዲሆን እነዚህ ትራዲሽናል ሶሳይቲው ምን እንዲሆን አድርጎታል ማለት ነው፣ አንደርማይን እንዲሆን አድርጎታል ማለት ነው። እሺ 58 ጥያቄ which event marker turning point that led to increased opposition against ደርግ in the late 1980s ይለናል። 1980 መጨረሻዎቹ ላይ ይለናል። 1980ዎቹ መጨረሻ ላይ በደርግ ላይ ይነሱ የነበሩ ተቃውሞዎችን ወይም ኦፖዚሽኖች እየተበራከቱ እንዲመጡ ያደረገው ምንድነው? ግሬድ 12 ቻፕተር 6 ኦኬ። እና በደርግ ላይ የተለያዩ ተቃውሞዎች እየተነሱ ነበር ወይም ደግሞ ተቀናቃኝ አካላት ሲመጡ ነበርና ሶ በደርግ ላይ የነበረው ኦፖዚሽን ኢንክሪዝ እንዲያደርግ ያደረገው ምንድነው ነው? ኤ ዘ ኤንድ ኦፍ ኮልድ ዋር አይደለም። ይሄ አዳከመው እንጂ የኮልድ ዋር መጠናቀቅ ማነው ስሙን ደርግን አዳከመው እንጂ ኦፖዚሽኑ ኢንክሪዝ እንዲያደርግ አላደረገም አይደለ። ቢ ዘ ኦቨርስሮንስ ኦፍ ኮሚኒስት ሪጅም ኢን ዘ ኢስተርን ዩሮፕ ይሄም ኦልሞስት ከኤንድ ኦፍ ኮልድ ዋር ጋር የሚገናኝ ነው። ምክንያቱም የኮልድ ዋር መጠናቀቅ በምን ምክንያት ነበር? ኮሚኒዝም ምን መሆኑ ነው? ኢስተርን ዩሮፕ ላይ መቀዛቀዙ ነው አይደለ። ሲ ኤ ዲቫስቴቲንግ ፋማይን ዛት ድሪው ኢንተርናሽናል አቴንሽንስ ይለናል። የስ በጣም ከባድ የሆነ ድርቅና ረሃብ ተነስቶ ነበር። በዚህ ወቅት ላይ በጣም ከባድ የሆነ ድርቅና ረሃብ ተከስቶ ነበር። ዲ ዘ ኢስታብሊሽመንት ኦፍ መልቲ ፓርቲ ሲስተም መፈጠሩን ይለናል። ደርግ እያለ መልቲ ፓርቲ ሲስተም አልነበረም። ሶ ዛን ሰሪሷት ሲ ነው። ባይ ዘ ዌይ ቺ ኮዝ ሲ ለደርግ ብቻ አይደለም ለአፄ ኃይለሥላሴም ምክንያት ይሆናል አይደለ። ለአፄ ኃይለሥላሴ መንግስት መዳከም መውደቅም ምክንያት ይሆናል። እሺ 59ኛ ጥያቄ ሃው ዳዝ ዘ ቴክስት ካራክተራይዝ ኢትዮጵያንስ ናቹራል ሄሪቴጅ ይለናል። አሁንም ግሬድ 12 ቻፕተር 9 ላይ እንሂድና መጽሐፋችሁ የኢትዮጵያን ናቹራል ሄሪቴጅ ወይም ተፈጥሯዊ ቅርሶችን እንዴት ይገልጻቸዋል ወይም ደግሞ ባህሪያቸው ምንድነው ብሎ ይገልጽልናል ነው። ኢት ኢዝ ፕሪዶሚናንትሊ አርቲፊሻል ዊዝ ዘ ሊትል ናቹራል ሲግኒፊካንስ አይደለም፣ አርቲፊሻል አይደሉም። ዜ አር ፉሊ ናቹራል አይደል እንዴ። ቢ ኢት ላክስ ዳይቨርሲቲ ኤንድ ኢዝ ሊሚትድ ቱ ኤ ፊው ጂኦግራፊካል ፊቸርስ ዳይቨርሲቲ ጎላቸዋል እና የተወሰነ ጂኦግራፊካል ቦታዎች ላይ ነው እንጂ የሚገኙት ሁሉም ቦታ ላይ አይገኙም እንደማለት ነው አይደለም። ሲ ኢት ኢንክሉድ ቦዝ ታንጀብል ኤንድ ኢንታንጀብል ኤሌመንትስ ዛት ሪፍሌክት ኢኮሎጂካል ሪችነስ የስ ኢትዮጵያ ኢኮሎጂካሊ ወይም ደግሞ ስነ ምህዳራዊ ሀብት እንዳላት የሚያሳዩ እና ታንጀብል እና ኢንታንጀብል በመባል የሚከፈሉ ናቸው። ደግሞ ታዳሽና ማለት በእጅ የሚዳሰሱና በእጅ የማይዳሰሱ በመባል የሚከፈሉ ናቸው ይለናል። አዎ ኢትስ ፕራይመሪሊ ዲፋይንድ ባይ አርባን ዲቨሎፕመንት ኤንድ ኢንዱስትሪያል አይደለም። ሶ ዛን ሰሪ ሷት ሲ ይሆናል ማለት ነው። እሺ 60ኛ ጥያቄ ላይ ስንመጣ which aspects of Ethiopian culture does the ኢሬቻ ሴሬሞኒ ሴሌብሬት ይለናል። ከኢሬቻ ጋር የሚገናኙ ወይም ደግሞ which aspects of Ethiopian culture does ኢሬቻን ሴሬሞኒ ሴሌብሬት ወይም ደግሞ በኢሬቻ ሴሬሞኒ ላይ የሚከበረው የኢትዮጵያ ካልቸር የትኛው ነው ነው? ዘ አግሪካልቸር ሃርቨስት ሳይክል ኤንድ ታንክስ ጊቪንግ ሪቹዋል ይለናል። የኢሬቻ ስርዓት ይሄ የግብርና እንትሎ ሃርቨስቲንግ ሳይክሉ የሚቀየርበትና ወይም ደግሞ ይሄ ምንድነው የምንለው የጸደይ ወቅት ነው አይደል የምንለው የጸደይ ወቅት መግባቱ የሚበሰርበት እንዲሁም የግብርና ምርቱ ከእርሻው ወደዚህ ወደ አረሙና ሰብል ወደ መሰብሰቡ ሂደት ሳይክል የሚደረግበትና ይሄ ዘ ስካይ ጋድ አይደል የሚባለው በኦሮሞ ማህበረሰብ ላይ ወይም በዚህ በኢሬቻ ሴሬሞኒ ላይ የሚከበረው የሚመሰገነው ማን ነው? ይሄ ዋቃ ወይም ዘ ስካይ ጋድ ነው አይደለ። ሶ ይሄ ታንክስ ጊቪንግ ሪቹዋል የሚካሄድበትን ይለናል። የስ ቢ ዘ ሂስቶሪካል ባትል ፋውት ባይ ቫሪየስ ኤትኒክ ግሩፕስ በተለያዩ ኤትኒክ ግሩፖች መካከል ወይም በተለያዩ ብሔረሰቦች መካከል የነበሩ ጦርነቶች የሚታወሱበትን ይለናል። አይደለም። ሲ ዘ ኢስታብሊሽመንት ኦፍ ፖለቲካል አሊያንስ አሞንግ ዘ ትራይብስ አይደለም። ዲ ዘ ኢንትሮዳክሽን ኦፍ ፎሬን ሪሌሽን ቱ ኢትዮጵያን ሶሳይቲ አይደለም። ሶ የኢሬቻ ሴሬሞኒ የሚከበረው ለምንድን ነው? ፎር ታንክስ ጊቪንግ ሪቹዋል እና to announce the agricultural harvest cycle ነው። 61 which significant change was introduced by the 1995 constitutions of Ethiopia ይለናል። 1995 ላይ በተደነገገው አዲሱ የኢትዮጵያ ህገ መንግስት ላይ ይሄ ደግሞ ግሬድ 12 ቻፕተር 8 አይደለ 12 ክፍል ቻፕተር 8 ላይ ያለላችሁ ሲሆን በዚህ በ1995ቱ ህገ መንግስት ላይ ወሳኝ የሆነው ለውጥ ወይም ደግሞ ሲግኒፊካንት የሆነው ቼንጅ
ምንድን ነበር? በዚህ ህገ መንግስት ላይ የሰፈረ አዲሱ ለውጥ ምንድን ነበር ነው? ኤ አቦሊሽንስ ኦፍ ኦል ፖለቲካል ፓርቲስ አይደለም። ቢ ስታብሊሽመንት ኦፍ ዩኒታሪ ስቴት ወይም ደግሞ ዩኒታሪ የሆነች ስቴት መመስረት አይደለም። ሲ ሪኮግኒሽንስ ኦፍ ኢትኒክ ሰልፍ ዲተርሚኔሽንስ የስ እያንዳንዱ ብሔረሰብ እያንዳንዱ ክልል ራሱን በራሱ የማስተዳደር መብት እንዲሁም ደግሞ እያንዳንዱ ኢትኒክ ግሩፖች እያንዳንዱ ብሔረሰቦች እውቅና የተሰጠበት የሰልፍ ዲተርሚኔሽን እውቅና የተሰጠበት ህገ መንግስት ነው አይደለ? ከዚህ ህገ መንግስት በፊት የትኛውም ህገ መንግስት ስለ ኢትኒክ እና ኢትኒክ ግሩፖች የሚያወራ ህገ መንግስት አልነበረም። እሺ 62ኛ ጥያቄ which socio economic challenge has been most persistent in Ethiopia since 1991 ይለናል። ከ1991 ጀምሮ which socio economic challenge has been most persistent in Ethiopia ከ1991 ጀምሮ ወይም ደግሞ የደርግ መንግስት ወርቆ ትራንዚሽናል ጎቨርንመንት ስልጣኑን ከያዘበት ጊዜ ጀምሮ ኢትዮጵያ ውስጥ የነበረው ሶሾ ኢኮኖሚክ ቻሌንጅ ምንድን ነው? ኤ ኦቨር ፖፑሌሽን ኢን አርባን ኤሪያስ በከተማ ቦታዎች ላይ የነበረ ኦቨር ፖፑሌሽን። ሲ ዋይድ ስፕሪድ አንኤምፕሎይመንት ወይም ደግሞ የስራ አጥ ቁጥር መጨመር። ፉድ ኢንሴኩሪቲ ኤንድ ፋማይን። የስ አሁንም በአፄ ኃይለ ሥላሴ ዘመነ መንግስት ብቻ ሳይሆን በደርግ ዘመነ መንግስት ብቻ ሳይሆን ደርግ ከወደቀ በኋላ በመጣው ትራንዚሽናል ጎቨርንመንት እና ኢህአዴግ መንግስት ላይ የመጀመሪያውና ትልቁ ችግር የነበረው ምንድን ነበር? ፉድ ኢንሴኩሪቲ ኤንድ ፋማይን ነበር። ፋማይን ተግባባን። የረሃብ ችግር ኢትዮጵያን ለረጅም ጊዜ አጠቃት የነበረ ነው። ለዚህ ነው እስከ ቅርብ ዓመታት ድረስ ኢትዮጵያ በነጮች አይምሮ ውስጥ ረሃብ ያለባትና የቸነፈር ሀገር ተደርጋ የምትታሰበው ማለት ነው። እሺ 63ኛ ጥያቄ ላይ ስንመጣ what was one reason for the failures of Napoleon's invasion in Russia in 1812? ናፖሊዮን ቦናፓርቴ ግሬድ 11 ቻፕተር 9 11ኛ ክፍል ቻፕተር ላይ ሊያስተማርኳችሁ ሁለታችሁም ሪሚዲያሎችም አስሮቶችም ማለት ነው። ሶ የናፖሊዮን ቦናፓርቴን ኢንቬንሽን ሩሲያ ላይ ወረራ አድርጎ ነበር አይደል? ወይም ደግሞ ሩሲያን ለመቆጣጠር ሞክሮ ነበር። ሶ ሩሲያን ለመቆጣጠር ሲሞክር ታዲያ እቅዱ አልተሳካም። ይህም ምክንያቱ ምንድን ነበር? ወይም ደግሞ ናፖሊዮን ፌል እንዲሆን ያደረገው ምንድን ነው ምክንያቱ ነው? ኤ ሂዝ አርሚ ዋዝ ሲግኒፊካንትሊ አውት ነምበርድ ባይ ሩሲያን ፎርስስ ትሩአውት ዘ ካምፓይን ይለናል። በመላው ጦርነቱ ላይ ወይም በመላው ዘመቻው ላይ የናፖሊዮን ቦናፓርቴ ጦር በሩሲያውያን ጦር በቁጥር ይበለጥ ነበረ። ኖ አይደለም አይደል? የናፖሊዮን ቦናፓርቴ ኢቭን ጦሩ የናፖሊዮን ቦናፓርቴ ጦር ኢቭን በቁጥር እንኳን ቢበለጥ ሚሊታሪ ታክቲካቸውና ስኪላቸው በጣም ልዩ ስለነበረ በየሄዱበት ድል ያደርጉ ነበር አይደለ? ድል ያደርጉ ነበር። ግን ሩሲያ ላይ ለመሸነፋቸው ምክንያቱ አይደለም ናፖሊዮን ቦናፓርቴ። የአንደኛ ዓለም ጦርነት ላይ ራሱ ስንመጣ ሩሲያ ይቅርታ፣ ሁለተኛ ዓለም ጦርነት ላይ ስንመጣ አዶልፍ ሂትለር በሩሲያ ለመሸነፉ ምክንያቱ ራሱ የተመሳሳይ አይነት ምክንያት ነው። ተግባባን። አዶልፍ ሂትለርም ሩሲያን ደብድቦ ልክ እንደ ናፖሊዮን ደብድቦ ኢቭን እስከ ዋና ከተማዋ ድረስ መቆጣጠር ችሎ ነበር። ነገር ግን ናፖሊዮንም አዶልፍ ሂትለር የሚያመሳስላቸው በሩሲያ ላይ ሽንፈት እንዲቀምሱ ያደረጋቸው ምክንያት አንድ ምክንያት ነው። ቢ ሃርሽ ዊንተር ኮንዲሽን ኤንድ ስኮርችድ ኤርዝ ታክቲክስ ዲቫስቴቲንግ ሂዝ ሰፕላይ ላይንስ። በቃ መልሶ ይሄ ነው። ተግባባን። ሩሲያ እንደምታውቁት ምድር ወደ ፖላር ጠጋ ብላ የምትገኝ ሀገር ነች። ይሄ ማለት ወደ ፖላር ጠጋ ብላ ማለት ምንድነች? በረዷማ ነች። ኢቭን በናሽናል ጂኦግራፊም ላይ በቲቪም ተመልከቱት። ሩሲያውያን አለባበሳቸው ራሱ ምን አይነት ነው አይታችኋል አይደለ? ሶ በብዛት ፀሐይ የሚወጣባት ምንድነች? ብርዳማ ነች። እና ያ ብርድ ወቅት ደግሞ ኢቭን በክረምቱ ላይ ይሻላል። በጋው ወቅት ላይ ይለናል። በጋው ወቅት ላይ ዊንተር ደግሞ ማለት ፀሐይ በደቡብ ንፍቀ ክበብ ላይ የምትሆንበት ነው አይደለ? ሶ ሩሲያ ከፀሐይ በጣም ትርቃለች በዚህ ሰዓት። ይህ ማለት ሩሲያ የምትባለው ሀገር ምን ያለች ነች ማለት ነው? በበረዶ እፍን የተደረገች ነው የምትሆነው በዚህ ሰዓት ማለት ነው። ሶ ይሄ ደግሞ ጀርመናውያን ሆኑ ፈረንሳውያን በዚህ ሰዓት ምንም እንትን የሚሉት ነገር የለም። ስለዚህ አየር ኮንዲሽን ምንም አይነት ሪስፖንስ አይኖራቸውም። ለምን? ጀርመን ያለችው እዚህ ወደ ቴምፕሬት ዞን ላይ ነው ያለችው። ማነች? ፈረንሳይም እንደዚሁ። ናፖሊዮን ከፈረንሳይ አይደል የመጣው? ሶ ናፖሊዮን ቦናፓርቲም የተነሳው ከየት ነው? ከፈረንሳይ። ፈረንሳይ ማለት ደግሞ እዚሁ የት ወደ ፕራይም ሜሪዲያን ጠጋ ብላ ወደ ቴምፕሬት ዞን ውስጥ ነው የምትገኘው። ሶ እነሱ ይሄን ሚዲየም የሆነውን አየር ንብረት ነው እንጂ ይሄ የሩሲያ ሃርሽ የሆነ የበጋ ወቅትን አልለመዱትም። ተግባባን አይደለ? ሶ ልክ የበጋ ወቅት ሲገባ ሁለቱም ኢቭን አዶልፍ ሂትለር ከናፖሊዮን ስህተት ተምህሮ ሩሲያን ለመውረር ሲያስብ ከዊንተር በፊት ወይም ደግሞ ዊንተሩ ሳይገባ ቶሎ ሩሲያን ወሮ ለመጨረስ አስቦ ነበር። ኦፕሬሽን ባርባሮሳ ነው አይደል? ካልተሳሳትኩኝ 12 ቻፕተር 5 ላይ ተማራችሁት፣ እንዳትረሱት ነው የምነግራችሁ። ሶ በኦፕሬሽን ባርባሮሳ ሩሲያን ለመውረር ሞከረ፣ ክረምት በጋ ወቅት ሳይገባ ማለት ነው።
ግን አልተሳካለትም። ጦርነቱ ረዘመና ምንም እንኳን ረጅም ግዛቶችን ወይም ደግሞ ሰፊ ግዛትን እያሸነፈ ቢቆጣጠርም በስተመጨረሻ ግን ስታሊንግራንድ ላይ አይደል አንድ ጦርነት ላይ ስታሊንግራንድ ላይ ተሸነፈ። ለዚህም መሸነፋቸው ሁለቱ ምክንያቱ ምንድነው? ናፖሊዮን ሰራዊቱ አንደኛ ብርዱ አለ፣ በረዷማ ቦታ ነው። ሰው እዚህ አካባቢ ላይ ለእነሱ ሙቭመንት ብቻ አይደለም ሩሲያውያን የለመዱት ነው። ለእነሱ ግን እርዙ ወይም ደግሞ መሬቱ ምንም ለነሱ ለጦርነት ታክቲክ የሚመቹ ቦታ ሆኖ አላገኙትም። በተጨማሪ ደግሞ ሰፕላይ ላይ ናቸው ይቋረጣል። ተግባባ። ሩሲያ ማለት ሰፊ ሀገር ነች። እንዲሁም ከጀርመንና ከፈረንሳይ ያላትን ርቀት ኢማጅን አድርጉት። ሶ ያን ሁላ መንገድ አቋርጠ ስትመጣ ኢቭን ደግሞ በዛ በረዶ ውስጥ ምን ይሆናል ማለት ነው። ይሄ እንትሎ ምድሮሱም ይሄ ሎጂስቲክስ ይቋረጣል ወይም ደግሞ ሰፕላይን የምታጓጉዝበት ስርዓት ይቋረጣል። ሩሲያን ፎርሶስ አር ሱፔሪየር ቴክኖሎጂ ዛታን አውቶማችድ ፍሬንች አርትለሪ ይለናል። በፍጹም በመሳሪያም እንዲሁም በሚሊታሪ ታክቲክም አልተበለጡም። ማን? ፈረንሳዊያኖች ወይም ናፖሊዮን ማለት ነው። የተበለጠው ብቸኛው ነገር ምንድን ነው? በዚህ በመልክዓ ምድሩ ያቀማመጡ ምክንያት ነው። እሺ 64 የደቂ ፎር ዊች ኦፍ ዘ ፎሎዊንግ ዋዝ ጆሴፍ ስታሊን ሪስፖንሲብል ይለናል። ሁለተኛ ዓለም ጦርነት ላይ የነበረው የሩሲያው መሪ ጆሴፍ ስታሊን ከሚከተሉት ለአንዱ ኃላፊነቱን ይወስዳል ወይም ደግሞ ከሚከተሉት ለአንዱ ነገር ሪስፖንሲብል ነው ይለናል። ኤ ዘ ኮሌክቲቫይዜሽንስ ኦፍ አግሪካልቸር ይለናል። አዎ የሩሲያ ሪቮሉሽን ሲጠናቀቅ ነው አይደለ ጆሴፍ ስታሊን መሪ ሆኖ የሩሲያ ሪቮሉሽን የተጠናቀቀው። እሱ ልክ ወደ ስልጣን እንደመጣ ካደረጋቸው ሪፎርሜሽኖች ውስጥ አንዱ ምንድነው? ኮሌክቲቫይዜሽንስ ኦፍ አግሪካልቸር ነው ወይም ደግሞ የኮሚኒዝም ስርዓት ማለት ነው። ቢ ዘ ፐርሲኪዩሽንስ ኦፍ ሩሲያን ጄዊሽ አይደለም፣ ይሄ አዶልፍ ሂትለር ነው። ዘ ዲስ ኦፍ ዋይት ሩሲያንስ አይደለም። ዘ ኢንዲፔንደንስ ኦፍ ፊንላንድ አይደለም። ዘ አንሰር ኢዝ ዋት? ኤ ነው። ሩሲያ ውስጥ ኮሌክቲቫይዜሽን ኦፍ አግሪካልቸር እንዲጀመር ያደረገው ማነው? ጆሴፍ ስታሊን ነው። 65 ዋት ኢዝ አፍሪካንስ ግሬድ 11 ቻፕተር 6 አይደለ? አፍሪካንስ ማለት ምን ማለት ነው? ዘ ላንጉዌጅስ ኦፍ አፍሪካን ፒፕል ኦፍ ዘ ሳውዝ አፍሪካ ይለናል። የደቡብ አፍሪካን ህዝቦች ያላቸው ቋንቋ ነው ይለናል። ወይም ደቡብ አፍሪካ ውስጥ የሚገኙ አፍሪካውያን የሚናገሩት ቋንቋ ይለናል አይደለም። ቢ ዘ ላንጉዌጅስ ኦፍ ነን አፍሪካን ፖፑሌሽን ኦፍ ሳውዘርን አፍሪካ ደቡብ አፍሪካ ላይ የሚገኙ አፍሪካውያን የሚናገሩት ቋንቋ ነው ይለናል። ደቡብ አፍሪካ ላይ የሚገኙ አፍሪካውያን ይቅርታ ደቡብ አፍሪካ ላይ የሚገኙ ነን አፍሪካ የሆኑ ፖፑሌሽኖች የሚናገሩት ቋንቋ ነው ይለናል። አይደለም። ሲ ዘ ላንጉዌጅስ ኦፍ ነን ኢንግሊሽ ስፒኪንግ ዩሮፒያንስ ፖፑሌሽን ኢን ዘ ሳውዘርን አፍሪካ የስ ደቡብ አፍሪካ ላይ የሚገኙና እንግሊዝኛ የማይናገሩ ማህበረሰቦች ቋንቋ ምን ይባላል? አፍሪካንስ ይባላል። አፍሪካንስ ይባላል። ዲ ዘ ኦንሊ ኦፊሻል ላንጉዌጅ ኢን ዘ ሳውዘርን አፍሪካ አይደለም። 66 who replaced ሙሶሎኒ as a head of Italian government ይለናል። ሙሶሎኒ በሁለተኛ ዓለም ጦርነት ያው ተሸነፈ አይደለ? በተጨማሪ ደግሞ ጣሊያን እንደዚህ አይነት ውድቀት ውስጥ ሽንፈት ውስጥ እና ደግሞ ውርደት ውስጥ ገባች። ከዛስ የሙሶሎኒን ቦታ እንዲረከብ የተደረገው ሙሶሎኒ ራሱን ካጠፋ ነው አይደለም። ሙሶሎኒ ከተያዘ በኋላ ወይም ከተገደለ በኋላ የጣሊያን መንግስት ሆኖ የሙሶሎኒን ስልጣን የተረከበው ማን ነው ነው ይለናል። ማን ነው? ይህ ሰውዬ የሚገርማችሁ ነገር ከኢትዮጵያ ጋር ግንኙነት አለው። ለምን? ኢትዮጵያን ለመውረር ሙሶሎኒ ልኮት ኢትዮጵያን ወሮ እንትን ማለት ችሎ ነበር። ለጣሊያን ድል ማምጣት ችሎ ነበር። ሶ ኤ ባዶግሊዮ፣ ቢ ግራዚያኒ፣ ሲ ዲቦኖ፣ ዲ ዱኬ ዲ ኦስታ ይለናል። ማን ነው? ባዶግሊዮ ነው። ባዶግሊዮ ነው። እሺ 67 ይሄ ጥያቄ which of the following African leaders of the 1915s up to 16s advocated the idea that there should be an immediate political union of the continent ይላል። ያው እንደምታውቁት ግሬድ 12 ቻፕተር 7 ላይ ስትማሩ ከፓን አፍሪካኒዝም ሙቭመንት በኋላ እንግዲህ የአፍሪካ ዩኒየን ለመስረት የተለያዩ አፍሪካን ማህበረሰቦች እንግዲህ የአፍሪካ ዩኒየን ነው ከተመሰረተ በኋላ በሶስት ግሩፕ ተከፍሎ ነበር አይደለ? ዘ ካዛብላንካ ግሩፕ፣ ሞኖሮቪያን ግሩፕ እና ማነው ስሙ ብራዛቪል ግሩፕ በመባል በሶስት ተከፍሎ ነበረ። አንደኞቹ ምን ይላሉ? ሀገሪቷ የሚያስፈልጋት ወይም ደግሞ አፍሪካውያኖች የሚያስፈልጋቸው ኢሚዲየት የሆነ ፖለቲካል ዩኒየን ነው ወይም ደግሞ ፖለቲካዊ አንድነትና ጥንካሬን የሚያስፈልጋቸው ይላሉ። ሌሎቹ ደግሞ ምን ይላሉ? አይ ኖ ኖ ኖ ኖ ኖ ፖለቲካውማ ቀስ ብሎ ይደርሳል። አህጉሪቷ መጀመሪያ የሚያስፈልጋት ማህበራዊና ኢኮኖሚያዊ እድገትና ኢንቴግሬሽን ነው ሲሉ፣ የተቀሩት ሶስተኛው ግሩፕ ደግሞ ሁለቱን ለማስማማት ሁለቱ በጣም የከረረ ጸብ ውስጥ ስለገቡ ሁለቱ ግሩፖች ሁለቱን ለማስማማት ህብረቱ ላይ ምን አይነት አይዲያን አመጡ? አህጉሪቷ በአሁኑ ሰዓት ላይ ኢኮኖሚያዊ፣ ፖለቲካዊ እንዲሁም ደግሞ ሶሻይታል የሆነ ኢንቴግሬሽን ያስፈልጋታል የሚሉ ነበሩ። ሶ ከነዚህ ግሩፖች ውስጥ እያንዳንዱ ግሩፕ ውስጥ እንግዲህ የተለያዩ መሪዎች አሉ። አፄ ኃይለ ሥላሴ ከዚህ ከአስታራቂው ጎራ ናቸው። አስታራቂው ጎራ ኦር ደግሞ ከእንትሉ ላይ ናቸው። ኢሚዲየት ፖለቲካል ዩኒየንን እሳቸው አይፈልጉም።
ኢሚዲየት ፖለቲካል ዩኒየን የሚለውን አይደግፉም። ተግባባን። ሶ ኃይለ ሥላሴ ነበሩ ወይም ኢትዮጵያ ነበረች አይደለም። ዊሊያም ቶልበርት ነበር አይደለም። ዊሊያም ቶልበርት ወር ሳውዝ አፍሪካ ነች አይደለ። ሲ ጆሞ ኬንያታ ነበር የኬንያው አይደለም። ዲ ኳሜ ንኩሙራ የስ የምዕራብ አፍሪካው የናይጄሪያው መሪ ኳሜ ንኩሙራ አህጉሪቷ ኢሚዲየት የሆነ ፖለቲካል ዩኒየን ያስፈልጋታል ከሚሉ መሪዎች መካከል አንዱ ነበረ ማለት ነው። 68 which of the following countries does not have a veto power in the United Nations Security Council በዩናይትድ ኔሽንስ ሴኩሪቲ ካውንሲል ውስጥ 5 ፐርማነንት የሆኑና ቬቶ ፓወር ያላቸው ሀገራቶች አሉ። ከነዚህ ውስጥ የማትካተተው የቷ ነች? ዩኤስኤ ነች። ጃፓን አይደለችም። ቢ ቻይና፣ ሲ ቻይና ነች። ዲ ሩሲያ ነች። ሶ ሩሲያ፣ ቻይና፣ ዩኤስኤ እና እንግሊዝና ፈረንሳይ እነዚህ 5ቱ ቬቶ ፓወርስ ይባላሉ በዩናይትድ ኔሽንስ ሴኩሪቲ ካውንሲል ውስጥ። አንዳቸው በሆነ አይዲያ ላይ ካልተስማሙ ያ ነገር አይጸድቅም ማለት ነው። የፈለገ አራቱ ቢስማሙ አንዱ ካልተስማማ ምን አይልም አይጸድቅም። ቬቶ ፓወር ወይም ድምጽ በድምጽ የመሻር መብት ያላቸው ማለት ነው። 69 which of the following is true about Islamic status in the medieval Ethiopia ወደ 11 ክፍል ቻፕተር 7 እንመለስና ሜዲቫል ኢትዮጵያ ላይ ስለነበሩ ኢስላሚክ ስቴቶች ትክክል የሆነው የቱ ነው? ኤ they all belong to a single confederation ይለናል። ከአንድ ኮንፌዴሬሽን የተውጣጡ ናቸው አይደሉም። ቢ they were all confined to a coastal territories ሁሉም እንዳለ ኮስታል ቴሪቶሪ ላይ የነበሩ ናቸው ይለናል። አይደለም። ወደ ሳውዝ ኢስተርን፣ ሳውዝ ዌስተርን፣ ሳውዘርን እና ሴንትራል ኢትዮጵያ የመጡ ናቸው። ወደዚህ አካባቢ የተስፋፉ ናቸው። ሲ they were actively engaged in trade የስ የኢትዮጵያ ውስጥ የነበሩትን እነዚህ ኢስላሚክ ስቴቶች አንድ ከሚያደርጓቸው ካራክተሪስቲክስ ውስጥ አንዱ ምንድን ነው? ሁሉም በንግድ ላይ ይሳተፉ ነበረ። ዲ ዘይ ሰክሰስፉሊ ዲፌንድ ዘምሰልፍስ አጌንስት ዘ ክርስቲያን ኪንግደም ያው ለረጅም ዘመናት ተሸንፈዋል አይደለ? ሶ ዘ አንሰር ኢዝ ዋት ሲ። ሰባኛ ጥያቄ ዋን ኦፍ ዘ ሜጀር ኮዝ ኦፍ ኦሮሞ ፖፑሌሽን ሙቭመንት ኢን ዘ 16th ሴንቸሪ ወዝ ይለናል። 16ኛው ክፍለ ዘመን ላይ የኦሮሞ ፖፑሌሽን ሙቭመንት እንዲጀመር ያደረገው ምንድን ነው? ኤ ኮንፍሊክት ዊዝ ዘ ሶማሊ ፖፑሌሽን አይደለም። ቢ ሾርቴጅስ ኦፍ ፉድ አይደለም። ሲ ፖፑሌሽን ፕሬዠር የስ ባይ ዘ ዌይ ሾርቴጅ ኦፍ ፉድ የሚለው እንዳታለላችሁ እሺ። ሾርቴጅ ኦፍ ፉድ ሳይሆን ሾርቴጅስ ኦፍ ፓስቸር ላንድ ነው ወይም ደግሞ የግጦሽ መሬት እጥረት ነው። ሁለተኛው ምክንያታቸው ማለት አንደኛው ፖፑሌሽን ፕሬዠር ነው። የህዝብ ቁጥራቸው በከፍተኛ ሁኔታ የላይቭ ስቶክ ፖፑሌሽናቸው በከፍተኛ ሁኔታ የቀንድ ከብታቸው ቁጥር እየጨመረ ሲመጣ እንዲሁም ደግሞ ይሄ ቀንድ ከብቱ መጨመሩ ደግሞ ምንን አመጣ? ፓስቸር ላንድ እጥረትን አመጣ ወይም የግጦሽ መሬት እጥረትን አመጣ። ሶ ይሄ ነበረ ለፖፑሌሽን ሙቭመንቱ ምክንያቱ ማለት ነው። 71ኛ ጥያቄ ላይ ስንመጣ which of the following is true about the movements of Oromo speaking population in the 16th century በ16ኛው ክፍለ ዘመን ላይ ስለነበሩት የኦሮምኛ ቋንቋ ተናጋሪ ህዝቦች ሙቭመንት ትክክል የሆነው የቱ ነው ይለናል። it was the only one its kind during that period ይለናል። በዛን ወቅት ላይ ከነበሩ ሙቭመንቶች ውስጥ ብቸኛውና ልዩ ነበር ይለናል። አይደለም። b it started and ended within ኢትዮጵያ ውስጥ የተጀመረና ኢትዮጵያ ውስጥ ያለቀ ነው ይለናል። አይደለም። ያው አንዳንድ ታሪኮች እንደሚያነሱት ከሳውዝ አፍሪካ ወይም ከዚህ ከማዳጋስካር ጀምሮ የነበረ ሙቭመንት ነው አይደል? የኦሮሞ ፖፑሌሽን ሙቭመንት። ሲ it brought about considerable cultural interaction and mixing of people yes ይሄ የኦሮሞ ፖፑሌሽን ሙቭመንት አንዱ ትልቁ ያመጣው ኢምፓክት ምንድን ነው? ካልቸራል ኢንተራክሽን እና ሚክሲንግ ኦፍ ፒፕል ነው ማለት ነው። እሺ 72ኛ ጥያቄ ላይ ስንመጣ what was the major cause of rivalry between Portugal and Ottoman Turkey in the Ethiopia and Horn of Africa during the 16th century በ16ኛው ክፍለ ዘመን ላይ ኢትዮጵያ ውስጥ የክርስቲያን ኪንግደሙ ከሙስሊም ሱልጣኔቱ ጋር የማያቋርጥ የማያባራ ጦርነት ውስጥ የነበረበት ጊዜ ነበር አይደለ? ከዛ በፊት ነው የጀመረው፣ ግን በዚህ ወቅት ላይ ደግሞ በጣም ከባድ የሚባሉ ጦርነቶች የተመዘገቡበት ወቅት ነው። ሶ ይሄ ጦርነት ወይም ይሄ ግጭት ከምን የመጣ ነው ወይም ደግሞ ኮዙ ምንድን ነው? በእርግጥ ጠይቀን ስለ ሁለቱ ሳይሆን ስለ ክርስቲያን ኪንግደሙና ሙስሊም ሱልጣኔቱ ሳይሆን ክርስቲያን ኪንግደሙን ደግፎ ማን? ፖርቹጌዝ መታ ነበር። በተጨማሪ ደግሞ የሙስሊም ሱልጣኔቱን ደግሞ ደግፎ ማን? ኦቶማን ቱርኪ መታ ነበር። ሶ እነዚህ ሁለቱ ሱፐር ፓወሮች ነው የሚለን እንግዲህ ሁለቱ ሱፐር ፓወሮች ኢትዮጵያና አፍሪካ ቀንድ አካባቢ የነበራቸው ሪቫልሪ ዋነኛ ዓላማው ምንድን ነው? ኤ ሪሊጂየስ ዲፈረንስ አይደለም። እነሱ የሀገራችን ውስጥ የተዋጉት ራሱ ሃይማኖታዊ ጉዳይ ይዞ አልነበረም። ቢ ኢትኒክ ዲፈረንስ አይደለም። ምን አገባቸው እነሱ። ሲ ኮንትሮል ኦቨር ዘ ትሬድ ኤንድ ትሬድ ራውትስ የስ ፖርቹጌስም ሆነች ማነች ኦቶማን ቱርኪ እዚህ አካባቢ ያለውን ኢኮኖሚካል ሲቹዌሽን ለመቆጣጠር ወይም ደግሞ ኢኮኖሚካል ኢንተረስታቸውን ለማስጠበቅ ዋነኛ ዓላማቸው። እሺ እነሱም ሆኑ ኢትዮጵያኖቹ የተዋጉት ምንድነው? ኢኮኖሚካል አስፔክታቸውን ኢኮኖሚካል ኢንተረስታቸውን ለማስጠበቅ ነው። 73 which of the following is true about the role of Ethiopian women in the patriotic movement against fascist occupation ይለናል። በጣሊያን ወረራ ጊዜ ጣሊያን ኢትዮጵያን 5 ዓመት ባስተዳደረበት ጊዜ የኢትዮጵያ ሴት አርበኞች ሚና ምንድን ነበር? ግሬድ 12 ቻፕተር 3 መጨረሻ ላይ ማለት ነው። they were confined to cooking food and nursing the wounds ይለናል።
ለተዋጊዎቹ ምን ያደርጉ ነበረ? ምግብን ያቀርቡ ነበረ። በተጨማሪ ደግሞ የቆሰሉትን ምን ይሉ ነበር? ምሮስሙ ያክሙ ነበረ። እሺ ቢ ዘይ ዌር ፕራይመርሊ ኢንቮልቭድ ኢን ዘ ኢንፎርሜሽን ጋዘሪንግ ፎር ዘ ፓትሪዮትስ። ይህም እንደዛው ልክ ነው አይደለ? ለፓትሪዮቶቹ ምን ያደርጉ ነበረ? መረጃ ይሰበስቡላቸው ነበረ። ግን ያው ፕራይመሪሊ ዋነኛ እንትላቸው ይህ አልነበረም። ፕራይመሪ ኢንቮልቭመንታቸው እዚህ ላይ አልነበረም። እሺ ሲ ዘይ ፓርቲሲፔትድ ኢን ኦል ኤሪያስ ኤክሴፕት ኢን ዘ አክቹዋል ፋይቲንግ ይለናል። ከአክቹዋል ፋይቲንግ በስተቀር ወይም ከቀጥተኛ ውጊያ በስተቀር ሌሎች ነገሮች ላይ እንዳለ ተሳትፏል ይለናል። አዎ አክቹዋል ፋይቲንግ ላይም ግን ተሳትፈዋል። ተግባባን። አክቹዋል ፋይቲንግ ላይም ተሳትፈዋል። ዲ ዘር ዋዝ ኖ አስፔክትስ ኦፍ ዘ ሙቭመንት ዛት ዲድ ኖት ፓርቲሲፔት ኢን ይለናል። አይደለም። ተግባባን። አልተሳተፉም በፍጹም። ተግባባን። ተሳትፏል። ዜር ዋዝ ኖ አስፔክትስ ኦፍ ዘ ሙቭመንት ዛት ዘይ ዲድ ኖት ፓርቲሲፔት ኢን ይለናል። ኦኬ ያልተሳተፉበት ዘርፍ የለም ወይም ደግሞ ዜር ዋዝ ኖ አስፔክትስ ኦፍ ሙቭመንት ዛት ዘይ ዲድ ኖት ፓርቲሲፔት ኢን ያልተሳተፉበት ሙቭመንት የለም። በፉድ ኩኪንጉ ላይ፣ በነርሲንግ ኤንድ ውንዲንግ፣ በነርሲንግ ኦፍ ውንድድ ላይ፣ በኢንፎርሜሽን ጋዘሪንግ ላይ፣ በፋይት ላይ ሶ ከኤስ ከሲ ያሉትን በሙሉ ያጠቃልል ነው። ሶ ዛንሰሪ ስዋት ዲ ይሆናል ማለት ነው። በደንብ አድርጋችሁ ተሽምረው የሚለን ያልተሳተፉበት የሙቭመንት አይነት የለም ነው። ሶ ሙቭመንቶቹን ካየን ፋይቲንግ አለ፣ የቆሰሉትን ማከም አለ፣ ኢንፎርሜሽን ጋዘር ማድረግ አለ፣ ኩኪንግ ኦፍ ፉድ አለ። ሶ ያልተሳተፉበት እንትን የለም። የሳው ካቱም ኤና ቢም እኮ ይሆናል። ኤና ቢም መልስ ናቸው ከሄድም ማለት ነው። ግን ሁሉንም የያዘው ዲ ነው። እሺ 74 ጥያቄ ኦን which of the following events of World War II did Nazi Germany have active support from the USSR ይለናል። በሁለተኛው ዓለም ጦርነት ወቅት ላይ የናዚው ጀርመን ወይም ደግሞ አዶልፍ ሂትለር ከራሽያ ያገኘው ቀጥተኛ ድጋፍ ምንድን ነበር? ወይም ደግሞ ከራሽያ አክቲቭ የሆነ ሰፖርት አግኝቶ ነበር። በምን ጉዳይ ላይ ነበር? የናዚው ጀርመን በምን ጉዳይ ላይ ነበረ ድጋፍ ያገኘው? ዘ አኔክሴሽንስ ኦፍ ሰደተንላንድን አኔክስ ሲያደርግ ይለናል። አይደለም። ሰደተንላንድን አኔክስ ሲያደርግም ኢንቬድ ሲያደርግም ቢ የሚለው ደግሞ ዘ ኢንቫንሽንስ ኦፍ ሰደተንላንድ ነው አይደለ? ኢንቬንሽን ማለት ወረራ ነው፣ ወረራት ማለት ነው። ከወረራት ደግሞ ምን አድርጓታል? ኤ ላይ አኔክስ አድርጓታል ማለት ነው። ሶ ሁለቱንም ሲያደርግ ምን አልነበረም? የራሽያ ድጋፍ አልነበረውም። ሲ ዘ ኦኩፔሽንስ ኦፍ ቼኮስሎቫኪያ ይህም አልነበረም አይደል? ዲ ዘ አታክስ ኦን ዴንማርክ ኤንድ ኖርዌይ የስ ዴንማርካውያንና ኖርዌያውያንን አታክ ሲያደርግና ከነዚህ ሀገራቶች ጋር ጦርነት ሲገጥም ከራሻ ድጋፍ ነበረው። 75ኛ ጥያቄ ቬትናም ይኸው ቅድም የጠፋችብኝ ሀገር ይኸው መጣች። ሆቺሚኒ ዘ ሊደርስ ኦፍ ቬትናም ፕሬዚዳንት ቤዝድ ኦን ዘ ሙቭመንት ስታርትድ ሂዝ ኢንዲፔንደንስ ስትራግል አጌንስት ዘ ይለናል። ያው ቅድም ነግራችኋለሁ። ሶ ሆቺሚኒ የተሰኘው የቬትናም ነፃ አውጪ መሪ ወይም ደግሞ ይሄ የቬትናም የነፃነት ትግል መሪ ማንን ነበር ይዋጋ የነበረው? ወይም ደግሞ ከማን ነበር ቬትናምን ነፃ ለማውጣት የሚታገል የነበረው ነው? ኤ ከፍሬንች የስ፣ ቢ ጃፓን፣ ዩናይትድ ስቴትስ፣ ዩኤስኤስአር ነው ፈረንሳይ ነች አይደለ? ከፈረንሳይ ነፃ ለማውጣት ሲዋጉ በኋላ ደግሞ ማን መታ ተደረበች? አሜሪካ ተደረበች። እዚህ ጋር አሜሪካ ለምን አይሆንም እንዳትሉኝ እሺ ባካችሁ። ዋነኛው የቬትናም ችግር አሜሪካ አልነበረችም። እሺ በወቅቱ መጀመሪያ ቬትናሞች ይዋጉ የነበረው ከማን ቁጥጥር ውስጥ ለመውጣት ነው? ወይም ከማን ቅኝ ግዛት ለመውጣት ነው? ከፈረንሳይ። ከዛ የፈረንሳይን ሉዝ ደግሞ መልሳ ለማካካስ ማን መጣች? አሜሪካ መጣች ማለት ነው። 76 what did the term glasnost signify in the Soviet reforms of the early 1990s 1990ዎቹ ላይ እንግዲህ እንደምታውቁት ሚካኤሎ ጎርባቼቭ ነው አይደለ? የራሽያው መሪ የኤስኤስአሩ መሪ ይህን ኮልድ ዋር መብቃት አለበት፣ ከዚህ በኋላ አሜሪካና ራሽያ እስከመቼ ድረስ ቁርሾ ውስጥ መኖር አለባቸው በሚል ሁለት ፖሊሲዎቹን አመጥተዋል። አንደኛው በፒ የሚጀምረው ስሙን ረሳሁት፣ ሁለተኛው ግላስኖስት ነው አይደለ? ሶ ግላስኖስት ማለት ምንድነው ትርጉሙ ነው? ወይም ደግሞ የሶቪየት ይህንን ፖሊሲ ስታመጣ ምን አይነት ፖሊሲ ነው ነው? ኤ ኦፕንነስ፣ ቢ ፌርነስ፣ ሲ ጀስቲስ፣ ዲ ፕሮግረስ ይለናል። ግላስኖስት የምንለው ኦፕንነስን የሚያሳይ ነው። የራሽያው መሪ ምንድነው ያለው? ሚካኤል ጎርባቼቭ ራሽያ ወይም ደግሞ እነዚህ የኮሚኒዝም ሀገራቶች ከዚህ በኋላ ለካፒታሊስት ሀገራቶች ምንድናቸው ነው? ፍሬንዶች ናቸው። ወይም ደግሞ ለእያንዳንዱ ኢኮኖሚካልና ሶሻይታል ፖለቲካል ሪፎርሞች ኦፕን መሆን መቻል አለብን የሚል አይዲያን ነበር ያቀረበው አይደለ? 77 which one of the following leaders so the answer is 76ኛ ኤ ነው የሚሆነው ማለት ነው። 77 which one of the following were leaders of pan africanism movement ይለናል። የፓን አፍሪካኒዝም ሙቭመንት ኦኬ በፓን አፍሪካኒዝም ሙቭመንትን ይመሩ የነበሩ ሰዎች እነማን ናቸው ነው? ኤ ዊሊያም እና ጆሞ ኬንያታ ይለናል።
ተሳታፊዎቹ ናቸው። እነዚህ መሪዎች አልነበሩም። ቢ ኳሜ ንኩሙራ ኤንድ ማርከስ ጋርቬ ነው ፓን አፍሪካኒዝም ሙቭመንት መሪ ነው። ኳሜ ንኩሙራ ግን አይደለም። ሲ ዊሊያም ዱቦይስ እና ማርከስ ጋርቬ ይለናል። የስ እነዚህ ሁለቱ ናቸው አይደለ የፓን አፍሪካኒዝም ፊገር ተብሎ የሚታወቁት ማለት ነው። የፓን አፍሪካኒዝም ተመሳሳይቶች ወይም መሪዎች መባል የሚታወቁት ሁለቱ ናቸው፣ ዊሊያም ዱቦይስ እና ማርከስ ጋርቬ። 78 ዘ ፈርስት ሰብሳሃራን አፍሪካን ካውንትሪ ቱ ጌን ኢትስ ኢንዲፔንደንስ ፍሮም ዘ ኮሎኒያል ሩል ወዝ ይለናል። ከሰሃራ በረሃ በታች ካሉ አፍሪካ ሀገራቶች ውስጥ የመጀመሪያዋ ከቅኝ ግዛት ነፃ ወጥታ ሉዓላዊነቷን ማግኘት የቻለች ሀገር ማነች? ኤ ኢትዮጵያ፣ እሷ ቅኝ ግዛት ስላልተገዛች ነፃቷ ማግኘት አይጠበቅባትም። ቢ ናይጄሪያ አይደለችም። ሲ ጊኒ፣ ናይጄሪያ ጊኒ 1960ዎች ውስጥ ነው አይደል አንተ ያሉት። ጋና 1958 ኦር 59 አካባቢ ነው አይደል ያለችው ነፃ የወጣችው። ሶ ዘ አንሰር ኢስ ዋት ጋና ነች። ጋና 1957 ላይ ነው ነፃ የወጣችው። እነ ናይጄሪያ እነ ጊኒ ካልን 1960 ነው። ሶ ጋና ከሰሃራ በረሃ በታች አሁን እያወራን ያለው ከሰሃራ በረሃ በታች ነው። ከሰሃራ በረሃ በላይ ያለ ሀገር ካለ እዚህ ውስጥ አልተካተተም። እሺ ፕሊዝ። ከሰሃራ በረሃ በታች ካሉ አፍሪካ ሀገራቶች ውስጥ ግን ቀድማ ከቅኝ ግዛት ነፃ መውጣት የቻለችው ጋና ነች 1957። What was the 1958 program which is called the Great Leap Forward in the China Grade 12 Chapter 5? By the way ይህ ቻፕተር አንዴ አሁን ሁለት ነገር ላስታውሳችሁ። የመጀመሪያው ከፈተናችሁ ጋር በተያያዘ የ12ኛ ክፍል ቻፕተር 1 ቻፕተር 3 ቻፕተር ማን ነው ከዛ ቀጥሎ 4 ነው አይደል አንደኛው ነው ያለን ጦርነት። አዎ 4 5 6 እና 7 ከ12ኛ ክፍል ላይ እነዚህ ቻፕተሮች ከቻፕተር 2 እና 9 በስተቀር በቃ ቻፕተር 2 8 9 እነዚህ ከሶስቱ ቻፕተሮች በቀር የቀሩት ስድስቱ ቻፕተሮች ማን አልኳችሁ? ከ2 ከ8 እና ከ9 በስተቀር የቀሩት ስድስቱ ቻፕተሮች በትንሹ 4 ወይም 5 ጥያቄ በትንሹ ነው። ከዛ እስከ 7 እስከ 8 ጥያቄ የሚወጣባቸው ቻፕተሮች ናቸው። ዜን ወደ 11ኛ ክፍል ላይ ስትመጡ ደግሞ ቻፕተር 1 ሂስትሪ ቻፕተር 1 ከዛ በኋላ ደግሞ ማን ላይ ነው? ቻፕተር 3 ኢትዮጵያን አንሸንት ፔሪድ ማለት ነው። ቻፕተር 3 ከዛ ቻፕተር 4 ማን አልኳችሁ? ቻፕተር 1 ቻፕተር 3 ቻፕተር 4 ከዛ ደግሞ የትሄዱልኛላችሁ መሰላችሁ? ቻፕተር 7 8 እና 9 ይህ ማለት 11ኛ ክፍል ላይ ደግሞ ከቻፕተር 2 እና ከቻፕተር 5 6 በስተቀር የቀሩት የ11ኛ ቻፕተሮች ደግሞ እንደዚሁ ልክ እንደ 10ኛ ክፍሉ ሚኒመም ከ5 እስከ 7 ጥያቄ የሚወጣባቸው ቻፕተሮች ናቸው ማለት ነው። እስከ 10 ጥያቄ የሚወጣባቸው ቻፕተሮች ይኖራሉ። ሶ እስካሁን ከነበሩት እንኳን 100 ጥያቄ ሲቁጭላችሁ ከፋፍሉት ነው። ይሄን ፓይለቱን ተውትና ኢንትራንስ ኤግዛም ስትሰራ ታዩታላችሁ። እኔም የከፋፈልኩት አለ፣ እናንተም በራሳችሁ ደግሞ ከፋፍላችሁ የምትመለከቱት አለና ሶ እስኪ የአንዱን ዓመት ኢንትራንስ ኤግዛም አውጡትና በየክላሱ ላይ በ11 11 12 9 እና 10 ማለት ነው ለመሰላችሁ የ9 እንዳለ 11 ላይ አለ። ሶ የ9 እና 11 ሙሉ ምንም ቶፒኩ ሙሉ ነገሩ ዘሴም ነው። ስለዚህ 9 ብላችሁ የምትከፍሉት ነገር የለም። አሁን ለምሳሌ ቶማትሪክ አፕ ላይ ስትገቡ 9 10 11 12 አድርጎ ይከፋፍለዋል። ከ2014 ጀምሮ ያለው ነው ኤግዛም አያስፈልግም። ያሺ ባይዘው አያስፈልግም። ምንም ልዩነት የለውም። 9 ላይ ያለው 11 ላይ ያለው 10 ላይ ያለው 12 ላይ ሶ ሂስትሪ 11 እና 12 ተብሎ ነው የሚከፈለው። እሺ ጂኦግራፊ ነው ከ9 እስከ 12 ብላችሁ የምትከፍሉት። ሶ ሂስትሪ ከ9 እስከ 11 12 ስትመለከቱ 9 ቻፕተር 18 ቻፕተር አለው። 18 ቻፕተር ኢቭን ማለት ነው ይላችሁ 18 ቻፕተር እያንዳንዱ ላይ 5 ቢወጣበት ራሱ ለ100 ይቀርባል አይደል? ኦልሞስት 6 ደቂቃ የወጣበት ማለት 100 ሞላ ማለት ነው። ግን ሁሉም ቻፕተር እንዳልኳችሁ 6 ደቂቃ የወጣበት ነው። ለምሳሌ የ12ኛ ክፍል ቻፕተር 9 እስካሁን 3 ደቂቃ ነው አይደል የሰራነው። ሶ የቀሩት 3 ደቂቃዎች ወደ ሌላ ቻፕተር ላይ ነው ሂዶ የሚንጣጣው ማለት ነው። ከ12ኛ ክፍል ቻፕተር 2 ላይ 2 ደቂቃ እስካሁን 1 ነው 2 ደቂቃ ነው ያየነው። ሶ የቀሩትን ጥያቄዎች በሌላ ቻፕተር ላይ ነው የሚካካሱት ዩሲ። ስለዚህ እነዚህ ማጆሪቲ ጥያቄ የሚወጣባቸው አሁን ከዚህ ቻፕተር ላይ ስለ ዩናይትድ ኔሽን አመሰራረት አየን፣ ስለ አረብ እስራኤል ጦርነት አይተናል፣ ስለ ቻይና እያየን ነው፣ ስለ ቬትናም አይተናል ዩሲ፣ ስለ ሴኩሪቲ ካውንሲሉ አይተናል። በትንሹ እስካሁን ብቻ 5 ደቂቃ ወር 6 ደቂቃ አይተናል ከዚህ ቻፕተር ላይ ብቻ ማለት ነው። ሶ ለፈተናው ስትዘጋጁ በዚህ አይነት መልኩ ተዘጋጁ ማለት ነው። ሌላው ደግሞ መግቢያ ላይ አልተናገርኩም። ፕሊዝ አራት ከፍሉበትም ወይ ደግሞ ጉልበታችሁን አታውጡበትም። ፕሊዝ ቻናሉን ሰብስክራይብ እያደረጋችሁ ለጓደኞቻችሁ ሼር እያደረጋችሁ እኔ ሁላችሁን መሰራችሁ ዘንድሮ ብቻ አይደለም ከዚህ ፊትም የነበረ ተማሪዎች ከሁሉ የሚጨቃጭቅበት ነው። በቃ ቪዲዮ እናንተ ጋር መድረሱን ከዛ እኮ ኮሜንት ገብታችሁ እኮ ፓርት 2 ፓርት 3 እንደዚህ ስራልን መስራት አይቀርም። ግን ልክ እንደዛ እንዲሰራ ስትጠይቁ በዛው ልክ ደግሞ ልክ እንደናንተ የሚፈልጉ ልጆች አሉ። ሶ
ጓደኝነት ምኑ ጋር ነው? ሌሎች ሪሎችን ቲክቶክ ቪዲዮችን ሼር እንደምትደራረጉት ሁሉ ይህንም ለጓደኞቻችሁ ሼር አድርጉላቸው። እነሱም እንደናንተ ተማሪ ናቸው፣ ተፈታኝ ናቸው አይደለ? ሶ ሼር አድርጉላቸው ፕሊዝ። ሪሚዲያሎችም ሆናችሁ ግሬድ 12 ለጓደኞቻችሁ እነዚህን ቪዲዮዎች ሼር አድርጉላቸው፣ ይጠቅማቸዋል። በተጨማሪ ደግሞ ሰብስክራይብ አድርጉ ፕሊዝ፣ ሰብስክራይብ አድርጉ። ሶ ቻይና ውስጥ 1958 ላይ ይሄ ግሬት ሊፕ ፎርዋርድ የሚሰኝ ፖሊሲ ነበራቸው። ይሄ ፖሊሲ ምንድን ነበረ ነው? ምንድን ነበር? ኤ ፕሮግራም ቱ ትራንስፎርም ቻይናስ ኢኮኖሚ የስ። ይሄ ፖሊሲ በማኦ ዜዶንግ አማካኝነት ይመራ የነበረ ፖሊሲ ሲሆን ወይም ፕሮግራም ሲሆን ይህ ፕሮግራም የተዘጋጀው አንድና አንድ በምንድን ነው? የቻይናን ኢኮኖሚ ለማሳደግ ነው። በቃ ዘ ግሬት ሊፕ ፎርዋርድ ታስታውሱ ከሆነ አስተምራችሁ ቻይናውያን ያገኙትን ነገር ኢቭን ትላትል እየበሉ የኖሩበት ታይም ነው። እንግዲህ ይህ ታይም ማለት ነው ቻይናውያን የሌለ የተቸገሩበትና የደህዩበት ጊዜ ነበርና ማኦ ዜዶንግ ያላቸው ምንድን ነው? በተቻለ መጠን ያለንን ሪሶርስ ተጠቅመን እንዴትም ተፍጨርጭረን ወደፊት መጓዝ አለብን የሚል መርህን በመከተል ነበር ይህንን ጊዜ ያለፉትና ቻይናውያን የዱር ትላትል እየለቀሙ እየበሉ ነው ይህንን ጊዜ ሰርተው ያሳለፉት ማለት ነው። አሁን ላይ እንደዚህ የዓለም ቁንጮ የሆኑት ያን ህይወት አሳልፈው ነው። ሶ ይሄ ፖሊሲ ምን ይባላል? ዘ ግሬት ሊፕ ፎርዋርድ ይሰኛል። ቢ ኤ ፕሮግራም ቱ ኤክስፓንድ ዘ ማስ ቤዚስ ኦፍ ኮሚኒስት ፓርቲ ነው። ፕሮግራም ቱ ሪቮሉሽናራይዝ ቻይናስ ካልቸር አይደለም። ከካልቸር ጋር ከፖለቲክስ ጋር የተገናኘ አይደለም። የግሬት ሊፕ ፎርዋርድ የቻይናን ኢኮኖሚ ለማሳደግ የታሰበ ፕሮግራም ነበረ። 80ኛ ጥያቄ ዋት አካውንትስ ፎር ዘ ፌለርስ ኦፍ ዘ ኮፕ አቴምፕትስ አጌንስት ኢምፔሪያል ኃይለ ሥላሴ ኢን ዘ ዲሴምበር 1960 ይላል። 1960 ላይ አፄ ኃይለ ሥላሴ ላይ መፈንቅለ መንግስት ተካሂዷል በሁለቱ ወንድማማቾች አማካኝነት ግርማሜ ነዋይና መንግስቱ ነዋይ። ይህ መፈንቅለ መንግስት ለምን ከሸፈ? ዘ ፌለርስ ኦፍ ኮፕ ሜከርስ ቱ ዊን ዘ ሰፖርትስ ኦፍ ዘ አርሚ። አዎ መፈንቅለ መንግስቱን ያካሄዱት እነዚህ ሁለቱ ወንድማማቾች የሶልጀሮችን ወይም ደግሞ የኢትዮጵያን ድንበርና የአፄ ኃይለ ሥላሴን መንግስት የሚጠብቁትን አርሚ ወይም የሰራዊቱን ድጋፍ ማግኘት ባለመቻላቸው ነበር ይለናል። አዎ የእነሱን ድጋፍ አላገኙም ማለት ይህ ማለት መፈንቅለ መንግስቱን ማን አከሸፈባቸው ማለት ነው? አርሚው ማለት ነው። ቢ ዘ ሪፊውዛልስ ኦፍ ፎሬን ጎቨርንመንት ቱ ሌንድ ሰፖርት ፎር ዘ ኮፕስ ይለናል። የውጭ አካላት ወይም ደግሞ የውጭ መንግስታት ይህንን መፈንቅለ መንግስት ለመደገፍ ፈቃደኛ ባለመሆናቸው ነው ይለናል። አይደለም። ሲ ኢንፋይቲንግ አሞንግ ዘ ኮፕ ሜከር ዘምሰልቭስ ይለናል። መፈንቅለ መንግስቱን ያደረጉት አካላት ራሳቸው ስላልተዋጉ ነው ይለናል። አይደለም። ኢቭን በአደባባይ ነው አረስ የተገደሉት። ዲ ላክ ኦፍ ፖፑላር ሰፖርት የህዝብ ድጋፍ ስላልነበረው ነው። ኖ ሶ ዘ አንሰር ኢዝ ዋት ኤ ነው። ዋነኛው ጉዳይ ምንድነው? ዋነኛው የከሸፈበት ምክንያት አርሚው ሰፖርት ባለማድረጉ ነው። 81 ዘ ኔም ኦፍ ዘ ዳይናስቲስ ኦፍ ዘ ከፋ ኪንግደም ኤንድ ዘ ታይትል ዌር ይለናል። እንግዲህ እነዚህ ኦሞቲክ ስቴቶችን ወይም ደግሞ ሳውዘር ኢትዮጵያ ላይ የነበሩ ስቴቶችን ነከፋ፣ የምክ፣ ሸካን ምናምን 11ኛ ክፍል ቻፕተር 8 ላይ ኦር 7 ላይ ሳስተምራችሁ እንደምታስታውሱት ማነው ስሙ ወላይታ ካልን የመጀመሪያው ምንድን ነበር? የወላይታ ዳይናስቲ የመጀመሪያው ምንድን ነበር? ወላይታ ማላ ነበር አይደለ? ሁለተኛው ደግሞ ቲግሬ ነው። ከዛ የነገስታት መጠሪያቸው ወይም ደግሞ ታይትላቸው ደግሞ ታይትል ከተባለ ጊዜ የነገስታት መጠሪያ ነው አይደለ? ምንድነው? ካኦ ይባላል። ተግባባን። የም ላይ ስትሄዱ ደግሞ ባቶ እና ቡሻሾ ይሰኛሉ ዳይናስቲዎቹ። ከዛ እንትላቸው ደግሞ ምንድነው? የነገስታት መጠሪያቸው ታቶ ይሰኛል። ከፋ ላይ ስትመጡ ደግሞ ሚንጆ ወይም ሚንጁሌ ሲሆን የነገስታት መጠሪያቸው ደግሞ ምን ይባላል? ታቶ ይባላል። ሶ ዛንሰር ይሷት ኤ ይሆናል ማለት ነው። ሚንጆ ዳይናስቲያቸው ነው፣ ታቶ ደግሞ የነገስታት መጠሪያቸው ነው ማለት ነው። እሺ 82 ጥያቄ ዌር ወዝ ዘ ስሪ ስቴት ሪፕሬዘንትድ ኢን ዘ ስቴት ጀነራልስ ኦፍ ፕሪ ሪቮሉሽነሪ ፍራንስ ይለናል። 11 ያፍል ቻፕተር 9 ላይ ስለ ፍሬንች ሪቮሉሽን ሳስተምራችሁ 3 ስቴቶች ነበሩ ብያችኋለሁ አይደለ? 3 ስቴቶች ነበሩ። እነዚህ ስቴቶች አጠቃላይ ምን ተብሎ ይታወቃሉ? ስቴት ጀነራል ተብሎ ይታወቃሉ። ስቴት ጀነራል ተብሎ ይጠራሉ። እነዚህ 3ቱ ስቴቶች በቅደም ተከተል እነማን ናቸው ነው? ኤ ዘ ኖቢሊቲ ሮያሊቲ እና ቦርጂየስ አለን አይደለም። ኖቢሊቲ እና ሮያሊቲ አንድ ላይ ናቸው አይደል? እነዚህ ሁለቱ ኖቢሊቲ እና ሮያሊቲ አንድ ላይ ናቸው። ቦርጂየስም ካልን ደግሞ ሶስቱንም አሁን የማንን የጠቀሰልን? ዘ ሰርድ ስቴቶቹን አንድ ላይ የጠቀሰልን። ቢ ዘ ቦርጂየስ አለን። እሺ ዘ ፔቲት ቦርጂየስ ኤንድ ዘ ፒዛንትሪ ይለናል። ዘ ቦርጂየስ ዘ ፔቲት ቦርጂየስ እና ዘ ፒዛንትሪ ኖ ቦርጂየስ እና ፔቲት ቦርጂየስ ተብሎ አይከፍሉም። ሲ ዘ ክለርጂስ አለን። ከላይ ያሉት የሃይማኖት አባቶችና ትልልቅ አካላቶች ናቸው። እሺ ሁለተኞቹ ደግሞ ዘ ኖቢሊቲ ወይም ደግሞ እነዚህ መኳንንቶችና ኖቢሊቲ ካልን ማንንም ይይዛል? ሶ ኖቢሊቲ ካልን ማንንም ይይዛል? ቦርጂየሶችንም ይይዛል። ኤንድ ዘ ኦርዲናሪ ፒፕል ዊች ኢዝ ፒዛንቶችን፣ መርቻንቶችን እንዲሁም መርቻንቶችን ሳይሆን ፒዛንቶችን፣ አርቲዛኖችን የያዘ ማለት ነው። ሶ ዘ አንሰር ኢዝ ዋት ሲ ነው።
በፍሬንች ሪቮሉሽን በፊት የነበረው ይሄ እነዚህ ሶስቱ ስቴቶች የመጀመሪያዎቹ ክለርጆች ናቸው። ከዛ ኖቢሊቲ እና ቦርጀሶች ናቸው። ሶስተኞቹ ደግሞ ኦሪጂናል ፒፕሎች ናቸው ማለት ነው። እሺ 83ኛ ጥያቄ ላይ ስንመጣ which of the following is true about the Christian Muslim conflict in the Ethiopia and Horn of Africa between 14th and 16th century ከ14ኛው እስከ 16ኛው ክፍለ ዘመን ድረስ ኢትዮጵያና አፍሪካ ቀንድ አካባቢ የነበረውን የክርስቲያንና ሙስሊም ስልጣኔት ኮንፍሊክት የሚገልጽልን የትኛው ነው ይለናል። ኤ the Christians were always on the offense ይለናል። ወይም ደግሞ የክርስቲያን ፓወሩ ሁልጊዜ ምንድን ናቸው? ኦፌንስ ናቸው። እሺ ቢ the Muslims were always on the offense ይለናል። አንድ ጊዜ ክርስቲያን ኪንግደም ያሸንፋል፣ አንድ ጊዜ ደግሞ ያፈገፍጋል። ሙስሊሙም ደግሞ አንድ ጊዜ ያፈገፍጋል፣ አንድ ጊዜ ያሸንፋል። ሶ ምንድን ያለ ነበር ማለት ነው? እየተፈራረቁ ነበር እንጂ ኦልዌይስ አልነበረም። ሲ ዘ ኮንፍሊክት ዋዝ ቤዚካሊ ሪሊጂየስ ይለናል። ግጭቱ በዋነኝነት ምንድን ነበር? ሃይማኖታዊ ነበር ይለናል። አይደለም። ሲ ሪሊጂየስ ሰርቭድ አስ አይዲዮሎጂ ፎር አን ኢሴንሻል ኢኮኖሚክ ኮንፍሊክት። የስ ኮንፍሊክቱ ወይም ግጭታቸው ምንድን ነው? ኢኮኖሚካል ኢንተረስት ነው ያለው ወይም ደግሞ ኢኮኖሚካል ኮንፍሊክት ሲሆን ሁለቱን ያጋጫቸው ኢኮኖሚካል ኢንተረስት ሲሆን ይሄንን ኢኮኖሚካል ኢንተረስት ግን ኢንተንሲፋይ ለማድረግ ወይም ደግሞ ጦርነቱን ምን ለማድረግ ይበልጥ ለማስፋፋትና በጦርነቱ ላይ የበላይ ሆኖ ለመገኘት በማሰብ እንደ ሚሊታሪ አይዲዮሎጂ የተጠቀሙት ምን ነው? ሪሊጂየስ እና ሃይማኖትን ነው ይለናል። እሺ 84 ጥያቄ why were scholars like Erasmus called which is called Christian humanists ይለናል። ይሄ ደግሞ 11 ክፍል ቻፕተር 4 ላይ ልመልሳችሁና ሬናይሰንስ ላይ ስትማሩ ልክ እንደነ ቶማስ ኢራስመስ ያሉ ስኮላሮች ወይም ደግሞ ተመራማሪዎች ክርስቲያን ሂውማኒስት ተብሎ ይጠራሉ። ለምንድን ነው ክርስቲያን? አሁን ለምሳሌ ቶማስ ኢራስመስን ስንመለከት ክርስቲያን ሂውማኒስት የተባለበት ምክንያት ለምንድን ነው? ኤ were primary religious leader who sought to enhance the influence of the church over the philosophy አይደለም። ምንም እንትን ስለሆነ አይደለም። ሪሊጂየስ ሊደር ስለሆነ አልነበረም ክርስቲያን ሂውማኒስት የተሰኘው። so the old testament as unreliable but accepted the teachings of the new testament ይለናል። ኦልድ ቴስተመንትን የሚቃወም ኒው ቴስተመንትን ደግሞ ብሉይ ኪዳንን እየተቃወመ አዲስ ኪዳንን የሚቃወም ሰው ስለነበር ነው። አይደለም። he sought to use the critical methods of renaissance to advance the interests of religion ይለናል። yes ይሄን ሬናይሳንስን በሬናይሳንስ ወቅት ፔሪድ ላይ ክሪቲካል ሜቶዶችን በመጠቀም ይሄን የሪሊጂየስ ኢንተረስቶችን አድቫንስ ለማድረግ የሞከረ ሰው ነው። ለዚህ ነው ክርስቲያን ሂውማኒስት የሚሰኙት። ለምን? በሬናይሳንስ ላይ ትልቁ አይዲዮሎጂም ነበር ሂውማኒስት ነበረ። ሶ ይሄን የሂውማኒስትን ሐሳብ ከሃይማኖት ጋር ያገናኙ አካላት ምን ይባሉ ነበር? ክርስቲያን ሂውማኒስት ይሰኙ ነበረ ማለት ነው። 85ኛ ጥያቄ who were ሁጊኔትስ ይለናል። ሁጊኔት የሚባሉት እነማን ናቸው? አሁንም እዛው 11ኛ ክፍል ቻፕተር 4 ላይ እንቆይና እስካሁን በዚህ ቻፕተር ላይ ይሄኛ አራተኛ ጥያቄያችን ይመስለኛል። ሶ 11ኛ ክፍል ሂስትሪ ቻፕተር 4 ላይ እንቆይና ሁጊኔት የሚባሉት እነማን ናቸው? ይሄ ደግሞ ስለ ሪፎርሜሽን ስትማሩ ወይም ደግሞ ይሄ የሃይማኖት ሙቭመንቱን ወይም ሪሊጂየስ ሙቭመንቱን ስትማሩ ሪፎርሜሽን ላይ ሉተር ፕሮቴስታንታኒዝምን ከካቶሊዝም ካወጣ በኋላ በተለያዩ ሀገራቶች ላይ የፕሮቴስታንታኒዝም ሙቭመንት ይለያይ ነበር አይደለ? ሶ ሁጊኔት የሚባሉት እነማን ናቸው? ብሪቲሽ ካቶሊኮች ናቸው? አይደሉም። የብሪቲሽ ካቶሊክ ሳይሆን ብሪቲሽ ፕሮቴስታንት ነው ያስተማርኳቸው። እነሱ ደግሞ ምን ይባሉ? አንግሊካንስ ይባላሉ። ቢ ስዊዝ ፕሬቢስቴሪያኖች ናቸው ወይም የስዊዘርላንድ ፕሬቢስቴሪያኖች ናቸው? አይደሉም። ስዊዘርላንዶች ሲጀምር ፕሬቢስቴሪያን አለው አይመስለኝም። ፕሬቢስቴሪያን የስኮትላንድ ናቸው አይደለ? ሲ ፍሬንች ፕሮቴስታንቶች ናቸው? የስ ፈረንሳይ ውስጥ የሚገኙ ፕሮቴስታንቶች ምን ይባሉ ነበር? ሁጊኔትስ ይባሉ ነበር። ዲ ደግሞ ስኮቲሽ ፕሬቢስቴሪያን፣ እነሱ ራሳቸውን ችለው ፕሬቢስቴሪያን ይባላሉ። 86ኛ ጥያቄ which of the following pairs of language have the closest affiliation to language spoken in the northern Ethiopia ይለናል። ይሄ ደግሞ ከሚከተሉት ጥንድ የሆኑ ቋንቋዎች ውስጥ ሰሜን ኢትዮጵያ አካባቢ ከሚነገሩ ቋንቋዎች ጋር ጥብቅ የሆነ ግንኙነት ወይም ደግሞ ክሎዝስት የሆነ አፊሊዬሽን ያላቸው እነማን ናቸው? ሰሜን ኢትዮጵያ አካባቢ የሚነገሩ ቋንቋዎች እነማን ናቸው? በቅድሚያ አማርኛ፣ ትግርኛ፣ ግዕዝ የምንላቸው ናቸው አይደለ? ሶ ከነዚህ ቋንቋዎች ጋር ግንኙነት ያላቸው እነማን ናቸው ነው? ኤ ሶቶ ኤንድ ጾንጋ አይደለም። ቢ ሂብሪው ኤንድ አረቢክ፣ አዎ አረብኛ ሞር ከሴሜቲክ ቋንቋዎች ጋር ይገናኛል። ሲጀመር ይሄ ሴሜቲክ እና አረቢክ እና ሂብሪው አንድ እንትን ናቸው አይደል? አንድ ፋሚሊ ናቸው አይደለ? ሲ ሾና ኤንድ ዞዣ ይለናል። አይደለም። ዲ አሪያን ኤንድ ግሪክ ይለናል። አይደለም። ሂብሪው እና አረቢክ ናቸው። ለምን? ሂብሪው ኦልሞስት ይሄ የአይሁዳውያን ቋንቋ ሰሜን ኢትዮጵያ አካባቢ ይነገራል ራሱን ችሎ በፈላሻያኖች። አረቢክ ደግሞ ከዚህ ከሴሜቲክ ቋንቋ ጋር ምን አለው? ግንኙነት አለው። 87 ዋት ኢንፍሉዌንስ ዲድ ቶማስ ፔይንስ
ወርክ which is a common sense have an American war of independence ይለናል። ቲንክ ይችን ነገር አላስተማርኳችሁም የምትክሳችሁካችሁ ላይ አልነበረም ነው። ቶማስ ፔንስ ኮመን ሴንስ የሰኘው ሰውዬ ወይም ደግሞ ይሄ ቶማስ ፔን የሰራው ስራ ኮመን ሴንስ ይሰኛል። እንደ ጽሁፍ እንደ ድርሰት ብላችሁ ሰሩት። ኮመን ሴንስ ይሰኛል። ይሄም በአሜሪካን ዋር ኦፍ ኢንዲፔንደንስ ላይ ምን አይነት አስተዋጽኦ ነበረው ከተባለ የአሜሪካውያን ህዝቦችን ይሄ የናሽናሊዝም ፊሊንግ እንዲኖራቸውና እንዲነሳሱ ነበር ያደረገው። ወይም ደግሞ የአሜሪካውያን ህዝቦች ለነጻነታቸው እንዲዋጉ ብሪቴንን እንዲዋጉ ያነሳሳ ሞቲቬት ያደረገ ሞባይላይዝ ያደረገ ስራ ነበር የሰራው። ሶ ኢት ዋዝ ኢንስትሩሜንታል ኢን ራዲካላይዚንግ ዲፈረንት ሴክሽንስ ኦፍ ዘ አሜሪካን ፖፑሌሽንስ የስ ለዚህ ለኢንዲፔንደንሲያቸው እንዲዋጉ የተለያዩ የአሜሪካ ማህበረሰቦችን ያነሳሳ ስራ ነበረ። 88 ዋት ዋዝ ኤ ሮያል ኮሎኒ ኢን ዘ አሜሪካንስ ይለናል። አሜሪካ ውስጥ ሮያል ኮሎኒ የምንላቸው እነማን ናቸው? ኤ ኮሎኒ አንደር ዘ ዳይሬክት ኮንትሮልስ ኦፍ ኤ ኪንግ ይለናል። በንጉሱ ቀጥታ ቁጥጥር ውስጥ ወይም ደግሞ ዳይሬክት ኮንትሮል ውስጥ የሚገኙ ኮሎኒዎች ናቸው። የስ ቢ ኤ ኮሎኒ ስታብሊሽድ ባይ ትሬዲንግ ካምፓኒ አይደለም። በትሬዲንግ ካምፓኒ የተመሰረቱ ስቴቶች ወይም ደግሞ ኮንትሮል የሚደረጉ ኮሎኒዎች ኮሎኒ አይባሉም። ሲ ኤ ኮሎኒ ፑት አንደር ዘ አድሚኒስትሬሽን ኦፍ ሮያል ናቪ አይደለም። ዲ ኤ ኮሎኒ ሴት አፕ ባይ አን ኢንዲቪዥዋል ስሩ ግራንት ባይ ዘ ኪንግ አይደለም። ዘ አንሰር ኢዝ ዋት ኤ ነው። በኪንጎች ዳይሬክት ኮንትሮል ውስጥ የሚገኙ ኮሎኒዎች የሚባላሉ ኮሎኒ ይሰኛሉ። እሺ 89 ዘ ዳይሬክቶሪ ይለናል። አሁንም ግሬድ 11 ቻፕተር 9 ላይ ይዛው እንመለስና ቻፕተር ላይ ፍሬንች ሪቮሉሽን ላይ እንመለስና ዘ ዳይሬክቶሪ which is with Napoleon's as its first consul in effect was a government that looked like ይለናል። ናፖሊዮን ቦናፓርቴ እንደምታውቁት እንግዲህ ዳይሬክቶሪውን ገልብጦ ነበር ወደ ስልጣን የመጣው። ዳይሬክቶሪውን ስርዓት ገልብጦ ወደ ስልጣን ሲመጣ ናፖሊዮን ቦናፓርቴ የኮንሱል ስርዓትን ነበር የመሰረተው ወይም ደግሞ የካውንሲልን መሰረትና እሱ ራሱ የመጀመሪያው ካውንስል ሆኖ ራሱን ሾመ። 1805 ይሁን 02 አካባቢ ማለት ነው። ሶ እሱ ራሱን ዘ ፈርስት ኮንሱል ሲያደርግ ፈረንሳይ ውስጥ ምን አይነት የመንግስት ስርዓት ነበረ ነው? ኤ ሚሊታሪ ዲክታተርሺፕ የስ ናፖሊዮን ቦናፓርቴም ሚሊታሪ የሆነ የመንግስት ስርዓት ነበር የነበረው። ቢ ፓርላሜንታሪ ዲሞክራሲ አይደለም። ሲ ኮንስቲቱሽናል ሞናርቺ አይደለም። ኮንስቲቱሽናል ሞናርቺ ቀድሞ ነበር የነበረው፣ ከዳይሬክቶሪው በፊት ነበር የነበረው። ዲ ዲቨሎፕመንታል ስቴት አይደለም። ሶ ዘ አንሰር ኢዝ ዋት ኤ ነው አይደለ? ሚሊታሪ ዲክታተርሺፕ ነበር የነበረው። 90 ዋት ዋዝ ዘ ኮመን ካራክተሪስቲክስ ኦፍ አብሶሉት ሞናርቺ ኦፍ ዩሮፕ ኢን ዘ ኤርሊ ሞደርን ፔሪድ ይለናል። ይሄም ደግሞ እዛው ግሬድ 11 ቻፕተር 4 ላይ ማለት ነው። አውሮፓ ውስጥ ወይም ደግሞ ይሄ ሞደርን ፔሪድስ ኦፍ ዩሮፕ ከመጀመሩ በፊት አብሶሉት ሞናርቺ ነበራል አውሮፓ ውስጥ የነበረው። ይሄ አብሶሉት ሞናርቺ ምን አይነት ካራክተሪስቲክስ ነበረው ነው? ዊክ ሞናርቺስ ኤንድ ስትሮንግ ኖቢሊቲ ይለናል። ደካማ የሆነ ንጉሳዊ ስርዓት ወይም ሞናርቺ ያለውና የኖቢሊቲ ወይም የመኳንንቱ ስርዓት ስትሮንግ የነበረበት ነው ይለናል። አይደለም። ይሄ ያለው የት ነበር? ኢትዮጵያ ውስጥ ነው አይደለ? መቼ? ዘመነ መሳፍንት ላይ ማለት ነው። የዘመነ መሳፍንት ፔሪድ ዊክ ሞናርቺ ሲሆን ምንድነው? ስትሮንግ ኖቢሊቲ ነበረው። ቢ ስትሮንግ ሞናርቺ ኤንድ ዊክ ኖቢሊቲ የስ ኖቢሊቲ ማለት እነዚህ ሎካል ሎርዶች እና ከንጉሱ በታች ያሉ እነዚህ ኦፊሻሎች ናቸው። ሶ እነዚህ ኖቢሊቲዎች መኳንንቶች፣ መሳፍንቶች እና ደግሞ ቦርጀስ አካላቶች ስትሮንግ ሆኑ ማለት ሞናርቺካል ስርዓቱ ጠንካራ ሊሆን አይችልም። አብሶሉት መሆን አይችልም። አብሶሉት ሞናርቺ ካለን ግን ንጉሱ ምንድነው ማለት ነው? በጣም ጠንካራ ነው። ፈላጭ ቆራጩ፣ ሃይማኖታዊ፣ ፖለቲካዊ፣ ኢኮኖሚያዊ እንዲሁም ካልቸራል እያንዳንዱ ጉዳዮች የሚቆጣጠረው የሚወስነው ምን የሚለው ማን ነው? ንጉሱ ነው ማለት ነው። ሶ አብሶሉት ሞናርቺ ካለን ምንድነው? በተደጋጋሚ እንደተናገርኩት ቪዲዮቹ ላይ ስትሮንግ ሞናርቺ አለ ማለት ነው። ንጉሱ ሁሉንም ጉዳዮች የሚቆጣጠረው እሱ ነው እንደማለት ነው። 91 which of the following factor was the most significant for the victory of Adal forces over those of the Christian state in the 1520 ይለናል። 1520ዎቹ ውስጥ 1529 ላይ የአዳል ፎርስ ወይም ደግሞ የአዳል መንግስት የክርስቲያን ኪንግደሙን እንዲያሸንፍ ያደረገው ምክንያት ምንድነው ይለናል። ኤ ሱፐሪየር ዊፐን ይለናል። የጦር የበላይነት ስለነበራቸው ደግሞ የጦር መሳሪያ ዘመናዊ የጦር መሳሪያ ታጥቀው ስለነበረ ነው። አይደለም። ቢ ዘ ሰክሰስ ኦፍ ኢማም አህመድ ኢን ዩኒፋይንግ አፋር ሶማሌ ኤንድ ሀራሪ ፎርስስ የስ ኢማም አህመድ በጂሃድ አይዲዮሎጂ አማካኝነት ወይም ደግሞ በዚህ በሃይማኖታዊ ጦርነት አይዲዮሎጂ አማካኝነት የአፋር የሶማሌና የሀረሪ ፎርሶች አንድ ላይ በማቀናጀት ቤስት በሆነ ሚሊታሪ ታክቲክ አማካኝነት የክርስቲያን ኪንግደሙን ማሸነፍ ችሏል ማለት ነው። ሲ ዲፌክሽን ኦፍ ክርስቲያን ሁ ኦፖዝድ ልብነ ድንግል አይደለም። ዲ ቱርኪሽ ሚሊታሪ ኤንድ ፖለቲካል ሰፖርት አይደለም። ዘ አንሰር ኢዝ ዋት ቢ ነው ማለት ነው። የአህመድ ግራኝ ብቃት ነው እንዲያሸንፉ ያደረጋቸው። 92
who were the two kings of Christian Highland Kingdom who sent military expedition against the ፉንጂ ሱልጣኔት ይለናል። የፉንጂ ሱልጣኔትን ለመዋጋት ጦር የላኩ ወደ ሱዳን ጦር የላኩና የፉንጂ ሱልጣኔትን ተዋግተው ማሸነፍ የቻሉ ሁለቱ የክርስቲያን ኪንግደም ነገስታት እነማን ናቸው? ኤ ሚናስና ገላውዲዮስ አይደሉም። ቢ ኪንግ ሰርጸ ድንግልና ፋሲለደስ፣ አው ንጉስ ሰርጸ ድንግልና ፋሲለደስ ናቸው የፉንጂ ሱልጣኔት ያወደሙትና ያፈራረሱት ማለት ነው። 93 which of the following two medieval states in the southern Ethiopia were conquered and subjugated by the advanced መቻ ኦሮሞ ይለናል። እንደምትመለከቱት ተከታታይ 3 ጥያቄዎች ከ11ኛ ክፍል ቻፕተር 7 ነው የሰራ ነው። ከዚህ በፊት ከዚህ ቻፕተር ላይ ወደ 2 ጥያቄዎች ሰርተን ነበር። ኦልሞስት አሁን ወደ 5 ሆነ። ቀጣዩ ጥያቄም ከሱ ነው። ኦልሞስት ወደ 6 ጥያቄ ማለት ሶ ቅድም ያነኳችሁ ነገሮች እዚህ ጋር አናላይዝ ማድረግ ይችላልላችሁ። ሶ ደቡብ ኢትዮጵያ ላይ የነበሩ ሜዲቫል ስቴቶች ሲሆኑ 2 ሜዲቫል ስቴቶች ናቸው ይለናል። ደቡብ ኢትዮጵያ ላይ የነበሩ ሳውዘር ስቴቶች ናቸው። በመቻ ኦሮሞዎች ቁጥጥር ውስጥ የወደቁት እነማን ናቸው ነው? ኤ ኢናሪያና ዳሞት ይለናል። ኢናሪያና ዳሞት በመቻ ኦሮሞ ኮንትሮል ውስጥ የወደቁ ሳውዝ ዌስተርን ስቴቶች ናቸው አይደለ? ሳውዝ ዌስተርን ስቴቶች ናቸው። እሺ እስኪ ሌሎች እንመልከት። ወላይታ ኢንድ ከፋ ይለናል። እነዚህ ሁለቱም ስትሮንግሊ ምን ማለት ችለዋል? ሬዚስት ማድረግ ችለዋል አይደለ? የኦሮሞውን ሙቭመንት ምን ማድረግ ችሎ ነበር? ስትሮንግሊ ሬዚስት ማድረግ ችሎ ነበር። እሺ ሸዋ ኤንድ ኢፋት ይለናል። ሸዋ ኤንድ ኢፋት እሱም ሴንትራል ናቸው አይደለ? ሸዋ ሴንትራል ነች። ኢፋት ደግሞ ወደ ሳውዝ ኢስተርን ጠጋ ብሎ ነው አይደለ? አዳሌ እንደ ሀዲያ አይደለም። ሶ ሳውዝ ዌስተሩን እንደ እንትን መውሰድ እንችላለን፣ እንደ መልስ መውሰድ እንችላለን። ዛንሰር ይስዋት ኤ ይሆናል። ኢናሪያና ዳሞትን እንወስዳለን ማለት ነው። 94ኛ ጥያቄ which one of the following served as ኢማም አህመድ's political center during his rule of ኢትዮጵያ ይለናል። ኢማም አህመድ ኢትዮጵያን በሚያስተዳድርበት ወቅት የኢማም አህመድ ፖለቲካል ሴንተር የነበረችው ማን ነበረች ነው? ኤ ሀዲያ ሴንተሩ አልነበረችም። ጎጃም አይደለም። ፋታጋር አይደለም። ሴንተር ዱሪንግ ሂዝ ሩል ኦፍ ኢትዮጵያ እንደ አጠቃላይ ክርስቲያን ኪንግደሙን ገዝቶ በሚያስተዳድርበት ሰዓት ስለነበረ ማን ነበረች? ደምቢያ ነበረች ማለት ነው። ደምቢያን መውሰድ እንችላለን። 95 how did the barbarian inventions contribute to the emergence of feudalism in Europe ይለናል። የባርባሪያን አታክ ግሬድ 11 ሂስትሪ ቻፕተር 4 ላይ ማለት ነው። ዌስተርን ሮማን ኢምፓየር ለመውደቁ ምክንያቱ ምንድን ነበር ብለናል? የባርባሪያን አታክ ነበር አይደለ? ሶ የነዚህ የባርባሪያኖች ወረራ ምዕራብ አውሮፓ ላይ የፌዳሊዝም ስርዓት እንዲመሰረት ምን አይነት አስተዋጽኦ ነበረው ነው? ኤ they introduced the traditions of building castle which made it difficult for anyone to ruler to defeat his enemies and centralize power ይለናል። አይደለም። ቢ they facilitated the collapse of Roman Empire and subsequently contributed to the fragmentation of political authority. yes ዌስተርን ሮማን ኢምፓየርን አሸነፉ ወይም ደግሞ ዲፊት አደረጉ። ዌስተርን ሮማን ኢምፓየርን ማሸነፋቸውና ኮላፕስ ማድረጋቸው ሳይሆን ወይም ዌስተርን ሮማን ኢምፓየርን መጣላቸው ብቻ ሳይሆን ባርባሪያኖች ምን አድርገውት ነበር? ይሄ ዌስተርን ዩሮፕ ላይ ጠንካራ የሆነ መንግስት እንዳይመሰረት አድርገውት ነበር። ተግባባን? ጠንካራ የሆነ መንግስት እንዳይመሰረት አድርገውት ነበር። ሶ ፖለቲካል አውቶሪቲውን ፍራግመንት እንዲሆን አድርገውት ነበር ማለት ነው። እሺ 96 what is the basis of difference between various legal schools in Islam ይለናል። በእስልምና እምነት ውስጥ እንግዲህ የተለያዩ ስኩሎች አሉ አይደለ? እነዚህ ስኩሎች ወይ እነዚህ ሃይማኖታዊ ትምህርት ቤቶች ያላቸው ልዩነት ቤዚክ ዲፈረንሳቸው ምንድነው? ቤዚክ ዲፈረንሳቸው ምንድነው? ኤ the primacy of Quran over the Hadith as a source ይለናል። ቁርአንን ከሐዲስ የበለጠ ሶርስ ኦፍ ኢስላሚክ ሊትሬቸር ኤንድ ካልቸር አድርገው ይወስዱታል። አዎ የእስልምና እምነት ዋነኛ ሶርሳቸው ቁርአን ነው። የሁሉም የታወቀ ነው። ሶ ዲፈረንሳቸው ሊሆን አይችልም። ቢ the priority between analogy and consensus as a sources ይለናል። አናሎጂንና ኮንሰንስን አንዱን ከአንዱ አስበልጦ እንደ ሶርስ የመውሰድ ልዩነት ይለናል። እሺ አንዳንዱ አናሎጂን ይወስዳል፣ አንዳንዱ ኮንሰንስን ይወስዳል። ተግባባን? so the difference between Islamic and legal schools are based on their approaches to source like analogy and consensus. አናሎጂን ወይም ኮንሰንስን እንደ አንድ ሶርስ አድርጎ የመውሰድ ልዩነት ይታይባቸዋል። ሲ the role of state in the implementing the law ይለናል። አይደለም። the role of Islamic scholars interpreting the law ይለናል። አይደለም። so the answer is what ቢ ይሆናል ማለት ነው። ግን አሁን ስኩል ስላለ ነው እዚህ ጋር ሌጋል ስኩል ስላለ ነው። ግን አሁን እነዚህ ሁለቱ ሻይትና ሱኒ እስላሞችን ግን ስትመለከቱ ልዩነታቸው በዚህ በአናሎጂና ኮንሰንስ ላይ ወይም ደግሞ በሐዲስና በቁርአን ላይ ሳይሆን
በሰክሰሽኖቻቸው ላይ ወይም ደግሞ በሰክሰሰር ኦፍ ካሊፌቶች ነው ወይም ደግሞ በእነዚህ በካሊፌቶች ላይ ነው። የሱኒና የሻይቶች ልዩነት በሰክሰሰሮቹ ላይ ነው ማለት ነው። 97 ዘ ሜን ሪዝን ዋይ ዘ ኤርሊ ክርስቲያንስ ዌር ፐርሲኪዩትድ ባይ ዘ ሮማን ስቴትስ ወዝ ቢኮዝ ኦፍ ዘ ይለናል። አሁንም ግሬድ 11 ቻፕተር 4 ላይ ነን። አሁን ተከታታይ 5 ደቂቃ የሰራንበት አይደለም። አሁንም እዛው ላይ ያለ ነው። የመጨረሻው ቶፒክ ነው ደግሞ እንደምታውቁት እና ሮማን ስቴቶች በተለይ ይሄ ዌስተር ሮማን ስቴቶች ሮማን ኢምፓየር ክርስቲያኖችን እያሳደዱ ይገሉ ነበር እና ዋነኛ ምክንያታቸው ምንድን ነበረ ነው? ሬፊውዝድ ቱ ፔይ ትሪቢዩት ቱ ዘ ስቴት ይለናል። ምክንያቱም ክርስቲያኖች ለሮማን ኢምፔረሮች ምን አይሉም ነበር? ግብር አይገብሩም ነበረ። ቢ አላይንድ ዘምሰልቭስ ሪፒድሊ ዊዝ ዘ ሮምስ ኢነሚስ ይለናል። ምክንያቱም ክርስቲያኖች ብዙ ጊዜ ከሮማውያን ጠላቶች ጋር አብሮ ይሆኑ ስለነበረ ወይም ደግሞ ክርስቲያኖች ከሮም ጠላቶች ጋር አብሮ ይሆኑ ስለነበረ ነው ይለናል። አይደለም። ሲ ሬጀክትድ ዘ ትራዲሽንስ ኦፍ ኦፈሪንግ ሳክሪፋይስ ቱ ዘ ኢምፔረርስ ይለናል። የስ አብዛኞቹ የክርስትና እምነት ተከታይ ህዝቦች ምንድነው በሮማውያኖች ይገደሉ የነበረበት የተለያዩ ሐዋርያትንም ጻድቃንንም ሄዳችሁ ስትመለከቱ በሮማውያን ኢምፔረሮች ይገደሉ የነበረበት ምክንያት ምንድን ነው? ሮማውያኖች ከጥንት ጀምሮ ሲዋረድ የመጣ ስርዓት አላቸው። እሱ ምንድን ነው? ለሮማውያን አመራሮች ትገብራላችሁ፣ መገበር ብቻ ሳይሆን ሳክሪፋይት ታቀርባላችሁ። ተግባባን? ሳክሪፋይት ታቀርባላችሁ። ሶ ሮማውያን የሚያመልኳቸው ጣዖቶች አሉ። ለእነዚህ ጣዖቶች ሳክሪፋይ የማታቀርቡ ከሆነ የማሰግዱ ከሆነ ትገደላላችሁ። ሶ አብዛኞቹ ሐዋርያትና ጻድቃን ታሪካቸውን ስትመለከቱ ለሆነ ጣዖት ስገዱ ተብለው ወይም ደግሞ እነዛን ጣዖቶች ሪጀክት በማድረጋቸው ባለመቀበላቸው ነው። ሶ ዛንሰሪ ሲ 98 ዘ ፎሲል ሪሜንስ ኦፍ ሆሞ ኢሬክተስ ዲስከቨርድ ኢን ዘ ሎወር ኦሞ ባዚን ካን ቢ ዲፈረንሺየትድ ፍሮም ሆሞ ሳፒያንስ ባይ ይለናል። ይሄ ደግሞ ግሬድ 10 ቻፕተር 1 ነው አይደለ? ግሬድ 11 ቻፕተር 1 አይደለ? ሶ የሆሞ ኢሬክተስ ቅሪተ አካሎች በታችኛው የሆሞ ወንዝ ተፋሰስ አካባቢ ነው የተገኙት። ሶ ሆሞ ኢሬክተስን ከሆሞ ሳፒያንስ ቫሪ የሚያደርገው ምንድን ነው? ስሞለር ሳይዝስ ኦፍ ኢትስ ብሬን ኤንድ ላርጀር ቲዝ ይለናል። የስ ይሄንን በአጭሩ የምትይዙበት መንገድ ልንገራችሁ። እነዚህ የሰው ልጅ ዝርያዎች ስትመለከቱ የመጀመሪያው ማን ብላችሁ ተጀምራችኋል? ሆሚኒዲ ብላችሁ ተጀምራችኋል አይደለ? ሆሚኒዲ። ከዛ ማን አለ? አውስትራሎፒቲከስ ብላችኋል። ከአውስትራሎፒቲከስ ጂኔስ ሆሞ ፋሚሊዎች አሉ። ጂኔስ ሆሞ ፋሚሊዎች አሉ። ከጂኔስ ሆሞ ወደ ምን መጣ? ወደ ሞደርን ሂውማን ቢንግ መጣ። ከሆሚኒዲ ስትነሱ ብሬን ሳይዛቸው የመጀመሪያዎቹ ዝንጀሮች ተነስተን ወደ ስንመጣ ብሬን ሳይዛቸው ትንሽ ነው፣ የድድ መጠናቸው ግን ትልቅ ነው። ሶ ብሬን ሳይዛቸው ወደዚህ ወደ ዘመናዊ ሰው ልጅ ሲመጣ እየጨመረ መጣ። የዚህ የጭንቅላታቸው ወይም የአንጎላቸው መጠን እየጨመረ ሲመጣ የጥርስ መጠናቸው ግን ወይም የድድ መጠናቸው ግን እየቀነሰ ነው የመጣው። ሶ ማወቅ ያለባቸው ነገር ሆሞ ኢሬክተስ ማለት ከሆሞ ሳፒያንስ ይቀርማል አይደለ? ሶ ሆሚኒዲ አውስትራሎፒቲከስ አለ። ከዛ ጂኔሶሞች ሆሞ ሃቢሊስ ቀዳሚው፣ ሆሞ ኢሬክተስ፣ ሆሞ ሳፒያንስ ይልና ከዛ ሞደርን ሂውማን ቢንግ። ስለዚህ ከላይ ከሆሚኒዲ ተነስታችሁ ስትመጡ የብሬን ሳይዝ እየጨመረ ይመጣል። ወይም ወደኋላ ስትሄዱ ደግሞ የብሬን ሳይዛቸው ትንሽ ነው። ከኋላ ያሉት እነ ሆሚኒዲ፣ አውስትራሎፒቲከስ፣ እነ ሆሞ ሳፒያንስ ይቅርታ ሆሞ ሃቢሊስ እና ሆሞ ኢሬክተስ ምድረው የጭንቅላት መጠናቸው ትንሽ ነው። ከዛ ወደ ዘመን የሰው ልጅ ሲመጣ ግን የጭንቅላት መጠኑ እየከፍ እያለ ተለቅ እያለ ሲመጣ የጥርስ የድድ መጠኑ ግን የሰው ልጅ ምንድን ነው ከዝንጀሮ ያንሳል አይደለ? ሶ በዚህ ትለዩታላችሁ። ሶ ዛንሰሪ ሷት ኤ ነው። መልፋት አይጠበቅባችሁም። የጭንቅላት መጠናችን ከነሱ ምን እያለ እየጨመረ መጣ። ቲዛችን ግን ወይም የድድ መጠናችን ግን እየቀነሰ መጥቷል ማለት ነው። ሶ ሆሞ ኢሬክተስ ከሆሞ ሳፒያንስ በምን ይለያል? ብሬን ሳይዙ ትንሽ ነው፣ ጥርሱ ደግሞ ምንድን ነው ትልቅ ነው ማለት ነው። እሺ 99ኛ ጥያቄ which of the following process was the term civilization associated for a long time ይለናል። ለረጅም ጊዜ ሲቪላይዜሽን የሚለው ወርድ ከምን ጋር የሚገናኝ ነበር ወይም ደግሞ ከምን ጋር አሶሺየት የሚደረግ ነው ይለናል። ኤ agrarian cities that had kings but with a priestess classes ይለናል። አግራሪያን ስቴቶች ወይም ደግሞ በአግሪካልቸር የተመሰረቱ ስቴቶች ሆነው የራሳቸውን ንጉስ ያላቸው በተጨማሪ ደግሞ የራሳቸው የሆነ በተጨማሪ ምን የሌላቸው ፕሪስት ክላስ ወይም ደግሞ የሃይማኖት አባቶች ክላስ የሌላቸው ናቸው ይለናል። አይደለም። ቢ ስቴት አድሚኒስትሬትድ ባይ ዲሞክራቲካሊ ኢሌክትድ አድሚኒስትሬተርስ ይለናል። አይደለም። ሲ ፖፑሌሽን ዛት ሊቭድ ኢን ዘ አርባን ሴንተርስ ኤንድ ዲቨሎፕድ ራይቲንግ ሲስተም ኤንድ ሞኑመንትስ ይለናል። የስ ብዙ ጊዜ ወይም እስከ ቅርብ ጊዜ ድረስ ሲቪላይዜሽን የሚለው ሀሳብ ጽንሰ ሀሳብ
ብዙ ጊዜ አሶሺየት የሚደረገው ከምን ጋር ነበር? ከተማ አካባቢ የሚኖሩ ሰዎች ሲቪላይዝር ናቸው ተብሎ ይታሰባል። የራሳቸውን ራይቲንግ ሲስተም እና ሞኑመንት ያላቸው ሰዎች ሲቪላይዝር ናቸው ተብሎ ይታሰባል። እና ለረጅም ጊዜ ሲቪላይዜሽን ከነዚህ ጋር ኮኔክት ተደርጎ ይታይ ነበረ ማለት ነው። እሺ የመጨረሻውን ጥያቄ ከመስራታችን በፊት ፕሊዝ ይህንን ቻናል ሰብስክራይብ አድርጉ፣ ለሌሎቹም እንዲዳረስ ሼር አድርጓቸው። በቀጣይ እንግዲህ ፓይለት ኤግዛሞቹ እየጨረስን ነው። በቀጣይ ደግሞ ወደ ኢንትራንስ ኤግዛም ጥያቄዎች ነው የምንሄደውና ፕሊዝ ለሌሎችም ሼር አድርጉላቸው ለማለት እወዳለሁ። መቶኛ ጥያቄ which of the following is correct about the consequences of Menelik's incorporations of different peoples ይለናል። ሚኒሊክ እንግዲህ እንደምታውቁት the most expansionist king in the modern periods of ኢትዮጵያ ነው አይደለ? በዘመነ ኢትዮጵያ ታሪክ the most expansionist king ነው። ሶ የተለያዩ ማህበረሰቦችን ወደ ራሱ ግዛት አጠቃሏል። ሶ ይሄን ማድረጉ ወይም ይሄ ኤክስፓንሽኑ ምን አይነት ኮንሲኩዌንስ ነበረው ነው? ኤ those who submitted were saved from military raids ይለናል። ወደ ሚኒሊክ ግዛት ሰላማዊ በሆነ መንገድ ሰሚት ያደረጉት ከጦር ወረራ ወይም ደግሞ ከጦርነት ኢፌክት ምን ብለዋል ማለት ነው? ሴቭድ ሆኗል ወይም ደግሞ ተርፈዋል ነው የሚለን። አዎ ፒስፉሊ ሰሚት ያደረጉት ምን ሆኗል? የራሳቸውን ካልቸር የራሳቸውን ኢኮኖሚ በዛው አስቀጥለው የራሳቸውን አመራሮች ኢቭን በዛው ማስቀጠል የቻሉ ናቸው። ዞስ ሁ ሬዚስትድ ኢንጆይድ ሰልፍ አድሚኒስትሬሽን ይለናል። የሚኒልክን አገዛዝ ሬዚስት ያደረጉት ምን አግኝተዋል ነው የሚለን። ሰልፍ ዲተርሚኒዝምን ሰልፍ አድሚኒስትሬሽንን ኢንጆይድ አድርገዋል። በፍጹም ሬዚስት ያደረጉትማ በጦርነት ሬድ ተደርገዋል እንጂ ሰልፍ አድሚኒስትሬሽን መብት አልተሰጣቸውም። ሰልፍ አድሚኒስትሬሽን መብት የተሰጣቸው ማን ናቸው? ፒስፉሊ ሰሚት ያደረጉት ናቸው። ዞሱ ሰሚትድ ሰፈርድ ፍሮም ዲቫስቴሽን ይለናል። በፍጹም ሰሚት ያደረጉት ዲቫስቴት አልተደረጉም ወይም ደግሞ ሚሊታሪ ካምፓይን አልገጠማቸውም። ሶ ዘ አንሰር ኢዝ ዋት ይሆናል ማለት ነው። በዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ